እስከዛ እናንተ በደንብ ኮፒ ሊንክ ሼሩን አድርጉ። እንግዲህ በፍላት እርዝ ዙሪያ ነው ዛሬ ውይይት የምናደርገው። ምድራችን ወይንም የምድራችን አቀማመጥ እንዴት ነው? ቤተክርስቲያናችንስ ምን ታስተምራለች? ነናሳስ ለምን ይዋሹናል? እውነቱ የቱ ጋ ነው ያለው በሚለው ዙሪያ እንነጋገራለን ማለት ነው። እሺ ይታያል። በደንብ ይታያል፣ በደንብ ይታያል። እሺ ስለዚህ ያው የቤተ ክርስቲያን አስተምህሮ ምን ይመስላል በስነ ፍጥረት የሚለውን ነው። እንግዲህ በዚህ ርዕስ ላይ የምናያቸው ነገሮች በዚህ ርዕስ ላይ ምንድነው የምናየው? ስለ ቤተ ክርስቲያን መግቢያ እናደርጋለን። ምን ትላለች ስለ ስነ ፍጥረት የሚለውን፣ ከዛ ላይ እግዚአብሔር ምንና ፍጥረትን ለምን ፈጠረ የሚለውን፣ እንዴት ፈጠረ የሚለውን እናያለን። ከዛ በመጀመሪያው ቀን፣ በሁለተኛው ቀን፣ በሶስተኛው ቀን፣ በአራተኛው፣ በአምስተኛው፣ በስድስተኛው ቀን እንግዲህ ስነ ፍጥረት በ6 ቀኖች ተፈጥሯል ነው የሚባለው እና እነዛን በ6 ቀኖች የተፈጠሩትን ነገሮች እናያለን። ያው መጀመሪያ መሰረቱን ለመያዝ ማለት ነው። ከዛ በኋላ 20 ዓለማት አሉ የሚባል አለ። እነዚህን 20 ዓለማቶች እናያቸዋለን። እነሱም የእሳት ዓለማት፣ የመሬት ዓለማት፣ የውሃ ዓለማት፣ የነፋስ ዓለማት የሚሉትን እነሱ እናያለን። ከዛ ቀንና ሌሊት እንዴት ይሰራል፣ ቤተክርስቲያን እንዴት ታብራራለች የሌሊት አሰራር የሚለው እናያለን። ከዛ ወቅቶች እንዴት ይሰራሉ የሚለው እናያለን። ከዛ 6ቱ ደጃፎች የፀሐይና ጨረቃ የሚወጡባቸው የሚገቡባቸውን እነዛን ነገሮች እናያለን። ስለ ግራቪቴሽናል ፎርስ ወይም የመሬት ስበት የሚለውን ነገር ቤተክርስቲያን እንዴት ነው የምታስረዳው የሚለውን ነገርም እሱንም እናያለን ማለት ነው። እና ብሄሞትና ሌዋታን የሚባሉት ነገሮችስ እነሱ ደግሞ ምን ያገናኛቸዋል? እንዴት ነው እነሱን የምንረዳቸው? የት ነው ያሉት የሚለውን የእነሱን አኗኗራቸውን ህይወታቸውን እናያለን ማለት ነው። ከዛ አድማስና ናጌብ የሚባሉ ደግሞ 2 ተራሮች አሉ። እነዛንም እናያለን። ከዛ ላይ ደግሞ ምድር እንደ እንቁላል ናት ሲባል ምን ማለት ነው? እንግዲህ በብዙ ቦታ ላይ እግዚአብሔር ምድርን እንደ እንቁላል ይዟታል የሚሉ ጽሑፎች አሉና ያንን ስናይ ምን ማለት ነው? ምድር እንደ እንቁላል እውነት ኳስ ናት ማለት ነው ወይስ ሌላ ተረጓጎም አለ የሚለውን ነገር ያንን ነገር እናያለን ማለት ነው። ስለዚህ በጣም ቤተክርስቲያኗ እነዚህ ናቸው እንግዲህ ርዕሶቹ ማለት ነው። ኦኬ እንግዲህ ያው ቤተክርስቲያኗ ጥንታዊ ናት፣ ብዙ ታሪክ ያላት ናት፣ መጽሐፍቶችን ብዙ ተረጎመች ናት እና ያንን በሙላ ብዙ እምቅ መረጃ አለ ቤተክርስቲያናችን ውስጥ ማለት ነው። ስለ ፍጥረት ብቻ ሳይሆን ስለ ብዙ ነገሮች ብዙ መረጃዎች እናገኛለን ማለት ነው ቤተክርስቲያን ውስጥ። እና ቤተክርስቲያኗ ምን ያክል የረጅም ዓመት ታሪክ የብሉይና አዲስን ያንን ነገር በሙላ ደባልቃ የያዘች የታቦተ ጽዮን መገኛ እንደሆነች ከሁሉም ሀገራት ቀድማ ክርስትናን ተቀብላ እንግዲህ እስካሁን ጠብቃ ያኖረች ቤተክርስቲያን እንደሆነች ከሌላው መጽሐፍ ቅዱስ ራሱ ለየት ያለ መጽሐፎች ሌላው ሀገር የማይገኙ መጽሐፎች እዚህ ሀገር እዚች ቤተክርስቲያን ውስጥ መኖራቸውን እናም ደግሞ ብዙ መረጃ እንድናገኝ ያግዘናል ማለት ነው። ስለዚህ ያንን በሙላ ትሰጠናለች ቤተክርስቲያኗ ማለት ነው። እና ከመጽሐፍት ቅዱሱ ውጪ ምን አለ? አዋልድ መጽሐፎች የሚባሉ አሉ። እንግዲህ ሌሎቹ የማያውቋቸው አዋልድ መጽሐፍ ማለት ከመጽሐፍ ቅዱሱ ያንን የሚያብራሩ ማለት ነው። ስለ አንድ ዘርፍ ላይ የሚያብራሩ አሁን ለምሳሌ የስነ መለኮት መጽሐፎች አሉ። ስነ መለኮትን ብቻ የሚያብራሩ ማለት ነው። ስለ የስርዓት መጽሐፎች አሉ። እንዴት መጠመቅ እንዳለበት፣ እንዴት ቅዳሴ፣ ይሄ የክርስትና ሌሎችም የስርዓት መጽሐፎች አሉ። የአስተዳደር መጽሐፎች አሉ። የዜማ መጽሐፎች አሉ። የካላንደር መጽሐፎች አሉ። የዘመን አቆጣጠር ማለት ነው። የታሪክ መጽሐፎች አሉ በቤተክርስቲያን ውስጥ። የቅዱሳን ገድሎች፣ ድርሳኖቶች አሉ እና የፍልስፍና መጽሐፎች ራሱ አሉ። መጨረሻ ላይ ደግሞ የስነ ፍጥረት መጽሐፎች አሉ። የስነ ፍጥረት መጽሐፍ ማለት እንግዲህ ስነ ፍጥረቶችን የምንመራመርበት ማለት ነው። ከነዛ ፍላሲጎስ የሚባል በእንስሳት ባህሪ ላይ የሚያወራ ዝርዝር መጽሐፍ አለ። መጽሐፈ ስነ ፍጥረት የሚባል አለ። እሱም ደግሞ እንትንን የሚያስረዳ ነው። ስነ ፍጥረትን በዝርዝር የሚያስረዳ ነው። አክሲማሮስ መጽሐፍ አክሲማሮስ እንግዲህ ትልቅ መጽሐፍ ነው። እንግዲህ እሱም ስነ ፍጥረት ላይ የስድስቱን ቀን ስነ ፍጥረት ምን ያክል አብራርቶ የሚያስተምር እንደሆነ ማለት እና ደግሞ መጽሐፈ ሰማይ ወምድር የሚባልም አለ። እነዚህ በሙላ መጽሐፎች ስነ ፍጥረት ላይ ዝርዝር መረጃ ይሰጡናል ማለት። ስለዚህ ከበቂ በላይ
መረጃዎች አሉ ማለት ነው ቤተክርስቲያናችን ውስጥ። እና ይህን ስነ ፍጥረት በጣም ወሳኝ ርዕስ ነው። ምክንያቱም አንድ ሰው ያንን ነገር ከሳተ የፈጣሪን ሕልውና ራሱ እስከ መጠራጠር ሊደርስ ይችላል። ስለዚህ ሁሉም ሰው እንዲማረው፣ ሁሉም ሰው እንዲገባው ቤተክርስቲያኗ ታስተምራለች ማለት ነው። ይህንን ደግሞ የምታስተምረው በምንድን ነው? በስዕሎች፣ በገላጭ በሆኑ ነገሮች ማለት ነው። እንግዲህ ብዙ የሚገልጹ ቤተክርስቲያን በጽሁፍ የተቀመጡ ብዙ ነገሮች አሉ። ከነዛ ውስጥ ደግሞ እንደው በቀላሉ እንዲገባ ለሰዎች በቀላሉ እንዲገባ ስዕሎች አሉ። አሁን ለምሳሌ ይሄ ስዕል ላይ ብንመለከት ይሄ ጠቢበ ጠቢባን የሚባል ስዕል ነው። መጽሐፍ የብራና መጽሐፍ ላይ ነው የተገኘው እና ምን ያሳያል? እግዚአብሔር ፍጥረታትን ሲፈጥር ያለውን ሂደት ነው የሚያሳየው። አሁን እዚህ ጋር እንደምታዩት እዚህ ጋር እቺ ጨረቃ ናት፣ እዚህ ፀሐይ ነው። ይሄኛው በሙላ እንግዲህ ያሉበት ጠፈር ነው። ከጠፈሩ በላይ ይሄኛው እንግዲህ የምታዩት ሰማያዊ ሐኖስ ውሃ ማለት ነው። ከሐኖሱ በላይ ደግሞ መላእክት እንዳሉ ማለት ነው። ስለዚህ አቀማመጡን በግልጽ አድርገው ያሳዩታል ማለት ነው። ፀሐይና ጨረቃ ከመላእክትና ከጠፈር በታች እንደሆኑ እንግዲህ የሚገልጽ ነው ማለት ነው። በሌሎችም ቦታዎች ላይ አሁን ለምሳሌ እንደዚህ አድርገው በብርሃን ላይ የተቀመጠ አለ። ከላይ ሰማያዊ ብርሃን ይሉታል፣ ብርሃናዊ ሰማይ ማለት ነው። ከዛ ማይ ላዕላዊ የሚል ደግሞ አለ። የላይኛው ውሃ እንደማለት ነው። ከዛ ጠፈር አለ። ከዛ ሰማይ ታህተይ የሚል አለ። ከዛ ምድር አለ። ልክ እንደዚህ በደረጃ በደረጃ እንደዚህ ነው የተደረደሩት ብለው እንትን አድርገውታል፣ ገልጸውታል ማለት ነው። በስዕል ራሱ ማለት ነው። ያው እዚህ ጋርም ተመሳሳይ ሰማያዊ ብርሃን፣ ማይ ላዕላዊ፣ ጠፈር፣ ማይ ሰማይ ታህታይ እና ምድር ብለው ገልጸውታል። ሌላ ደግሞ እንደው ግልጽ አድርጎ የሚያሳይ ደግሞ እዚህ ጋር አንድ ሰውዬ በቴሌስኮፕ ስነ ከዋክብትን እየተመለከተ የሚያሳይ ነው። እንግዲህ ምድሩን እንዴት አድርገው ጠፈሩ እንዴት አድርገው በዶም ቅርጽ ወይም በአክንባሎ ይሄ የዞረ አክንባሎ ቅርጽ ዝግት ያለ አድርገው ሰርተውታል። ስነ ከዋክብቶቹ አሉ፣ ፀሐይ፣ ጨረቃ፣ ከዋክብት አሉ። ከላይ ደግሞ እንስሳ የምናያቸው እንስሳ ሳይሆኑ ህብራተ ከዋክብቶች ናቸው። እነሱ በጠፈሩ ላይ እንዳሉ ማለት ነው። እና ከላይ ደግሞ መላእክቶች እንዳሉ ከጠፈር በላይ እንግዲህ ይሄ ምን ያክል በስዕል ለመግለጽ እንደሚሞክሩ ማለት ነው። እንግዲህ እዚህ ላይ ስናይ ያው ወደፊትም እናያለን፣ ግን የፍላተር አይነት ወይ መሬት ጠፍጣፋ እንደሆነች አይነት ፍንጭ የሚሰጡ ናቸው እንጂ ኳስ የሆነ አይነት ነገር አይረዱም ነበረ ማለት ነው። ወይም እንደዛ አይነት ነገር አያስተምሩም ነበረ ማለት ነው። እና ሌላ ደግሞ በጣም እጅግ አስገራሚው ስዕል ደግሞ ያለው እዚህ ዳግማዊ ላሊበላ ቦታ ላይ ነው። ዳግማዊ ላሊበላ ማለት አንድ መነኩሴ ናቸው። ይህም በሙላ ውቅር አብያተ ቤተክርስቲያናት ብቻቸውን የፈለፈሉት ማለት ነው። እና ልክ የድሮ ጊዜ የተሰራውን የላሊበላን ድጋሚ እንደሰሩት ማለት ነው። እና ምንም ያክል በቅርብ ጊዜ የተሰራ ቢሆንም ግን አሰራራቸው እሳቸው ራሱ እንደሚናገሩት እንትን አይደሉም። ይህን ነገር ፕላን አውጥተው አይደለም የሚሰሩት፣ ወይም ፕላን ይህ እንደዚህ ላርገው እንደዚህ ልስራው ንድፍ አውጥተው ምናምን አይደለም የሚሰሩ። እንደዚህ የተሰሯቸው ማለት ነው። እግዚአብሔር እንደመራቸው ነው ነገሮቹ ሁሉ የሚያከናውኑት ማለት ነው። እና በጨለማ ነው ራሱ የሚሰሩት እነዚህን ሲፈለፍሉ ማለት ነው። እና ከሰቡ ጋር አብረው በብርሃን ሲያዩዋቸው ራሳቸው ይገረማሉ። እና ከነዛ ውስጥ ከሰሯቸው ዲዛይኖች ውስጥ ወይም ምስሎች ተፈልፍለው የምናገኛቸው ውስጥ ይሄኛው የምድርን ስነ ቅርጽ የሚያሳይ እንትን ይታያል፣ ፍልፍል ምስል ይታያል። እዚህ ጋር እንደምታየው ዛፎች ይመስላሉ። እዚህ ጋር ወፍ አለች። እዚህ ጋር ሁለት ወፎች አሉ። እዚህ ጋር ከዋክብቶች አሉ። እዚህ ጋር ጨረቃ አለ። እዚህ ጋር እንትን አለች፣ ፀሐይ አለች። እንግዲህ ይሄኛው ደግሞ በጎን በኩል ተራሮች አሉ። ከላይ ደግሞ ጠፈሩ እንግዲህ እንዴት ዝግ ይታያል። ዱም ሲስተሙ ራሱ ልክ ነው። ያው ጠፈሩ ፈርመመንቱ ከስር እንግዲህ አሳ ነገር አለ። ይህ እንግዲህ የምድር መቋሚያዎች ወይ ደግሞ ሲኦልም የሚለውን ነገር ለመግለጽ ሞክሯል። እንግዲህ በስዕል ጠራ ስዕል ስንቀበው የዚህን አይነት ምስል ማለት ነው የሚመጣው። እንግዲህ እንደዚህ አድርገው ነው መነኩሴው እኛ ሰውዬ የሰሩት ማለት ነው። እና ይህንን ነው ቤተክርስቲያኑ እንግዲህ ቅድም በብራና ያየናቸውን ነገሮች እንግዲህ አሁን ደግሞ በድንጋይ ላይ ተሰርተዋል ማለት ነው። እና እንግዲህ እነዚህ ስዕሎች እንዴት ብለው እዚህ ድረስ ደረሱ? ስነ ፍጥረቱ ታዲያ በምንድን ነው የሚያስረዳቸው የሚያብራራቸው የሚለውን ብናይ እንግዲህ እግዚአብሔር ከመጀመሪያው ጀምሮ እንየው ማለት ነው። ወደኋላ ተመልሰን ከስድስቱ ቀን ያለውን ስነ ፍጥረት እንረዳ ማለት ነው። እንግዲህ እግዚአብሔር ለምን ፈጠረ ፍጥረታትን ብንል
እንግዲህ እሱን ለማመስገን ነው የተፈጠርነው ማለት ነው። ሰውና መላእክት እግዚአብሔርን ለማመስገን ተፈጥረዋል። እንግዲህ መጀመሪያ መላእክት ተፈጠሩ። መላእክት ሳጥናኤል እንግዲህ ከመቶ ነገደ መላእክት አንዱን ይዞ በመውረዱ የነገደ መላእክት እግዚአብሔርን የሚያመሰግኑት ነገደ መላእክት ቁጥር ከመቶ ወደ 99 ጎደለ። እንግዲህ ያችን ለመሙላት ደግሞ ሰው ተፈጠረ ማለት ነው። እንግዲህ ሰውና መላእክት እግዚአብሔርን ለማመስገን፣ ሌሎቹ ደግሞ ለምግብ፣ ለመጠጥ፣ እንድንገረምባቸው፣ እንድንማርባቸው እግዚአብሔር እነዚህን በሙላ ፈጥሮልናል ማለት ነው። እንግዲህ እግዚአብሔር የፈጠራቸው ፍጥረታት በቁጥር አይታወቁም ብዛታቸው ማለት ነው። ግን ቅዱሳት መጽሐፍት ወይ ቅዱሳኖች እንዴት ያደርጓቸዋል? በዘርፍ አድርገዋቸው 22 ግሩፕ ወይም 22 ብዛት አድርገው 22 ስነ ፍጥረቶች ተፈጥረዋል ይላል። 22 ማለት 22 ቁጥሩ ብቻ ሳይሆን በብዛት ብዙን አንድ እያደረጉ መደቧቸው ማለት ነው። 22 ስነ ፍጥረት በ6 ቀናት ውስጥ ተፈጥረዋል ማለት ነው። ስለዚህ እንግዲህ ያው በመጀመሪያው ቀን ምን ተፈጠረ ብለን ብናይ ኦሪት ዘፍጥረት የመጀመሪያው ቀን ላይ 8 ፍጥረታቶች ተፈጥረዋል። እነሱም እሳት፣ ውሃ፣ መሬት፣ ነፋስ፣ ጨለማ፣ ሰባቱ ሰማያት፣ መላእክት እና ብርሃን የሚለው እነዚህ 8 ፍጥረታት ተፈጥረዋል ማለት ነው። እንግዲህ ዘፍጥረት ላይ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ይላል። እንግዲህ ሙሴ የዛን ጊዜ ኦሪት ዘፍጥረትን ሲጽፍ ሰማይና ምድርን ፈጠረ ብሎ ሰማይን ልክ እንደ አንድ ጠርቶታል። ግን ሰማይ የተፈጠረው በዛን ጊዜ 7 ሰማያቶች ናቸው በውስጡ ያሉት ማለት ነው። እሱ አጠቃላይ ሰማይን ብሎ የጠራው ግን በውስጡ 7 አሉት። እነዛም 3 የመላእክት ከተሞች፣ ኢየሩሳሌም ሰማያዊት፣ ሰማይ ወዱድ፣ መንበረ መንግስት፣ ጸርዐ አርያም የምንላቸው 7ቱ ሰማያት። ከዛ ደግሞ ምድር ደግሞ ጠቅላላ ውሃ ነበረች። የእግዚአብሔር መንፈስ በውሃው ላይ ነበረ እንዲባል ይሄ ልክ ከዘራችን ካለው ጀምሮ እስከ ላይ ጠፈር ድረስ ጠፈርም ሳይኖር እስከ ላይ እስከ መላእክቶች ከተማ ድረስ ውሃ ብቻ ነበር። ምንም ፍጥረት አልነበረም ማለት እኛ የምንኖርበት ይህ ምድር በሙላ ውሃ ብቻ ነበረች ማለት ነው። እና በመጀመሪያ ቀን እንግዲህ እነዚህን ፈጥሯል ማለት ነው። ቀጥሎ እንግዲህ እግዚአብሔር እንግዲህ ፍጥረታትን ሲፈጥር በሁለት መንገዱ ፈጥሯቸዋል። አንደኛ ካለመኖር ወደ መኖር ያመጣቸው ፍጥረታቶች አሉ። እንግዲህ ካለመኖር ወደ መኖር ማለት እነዚህ 4ቱ ባህሪያት እሳት፣ ውሃ፣ መሬት፣ ነፋስ የምንላቸውን ከዛ በኋላ ጨለማ፣ ከዛ በኋላ ብርሃን፣ ከዛ ላይ መላእክት የምንላቸውን እነዚህን 7 ፍጥረታት ካለመኖር ወደ መኖር ነው ያመጣቸው ማለት። ሌሎቹን ደግሞ የተቀሩትን ከ22 7ቱን ቀንሰን የተቀሩትን ደግሞ እነዚህን በማዋሃድ እሳትን፣ ነፋስን፣ መሬትና ውሃን በማዋሃድ በማገናኘት ፈጥሯቸዋል ማለት ነው። እንግዲህ እነዚህን 4ቱን ባህሪያት ሲፈጥር እግዚአብሔር ከምን ተነስቶ ነው ስንል እግዚአብሔር የፈጠራቸው ከራሱ ባህሪ ተነስቶ ነው። ለምን ብንል አሁን ለምሳሌ እሳትን ብናይ እሳት ኃይለኛ ነው፣ ሁሉን ነገር ያቃጥላል፣ ሁሉን ነገር የሚችል የለም። ስለዚህ ይህም ደግሞ የእግዚአብሔርን ኃይሉን ብርታቱን ያሳየናል ማለት ነው። ሌላኛው ደግሞ ውሃ ነው። ውሃ ንጹህ ያደርጋል፣ የታጠበው ቆሻሻውን ያሳያል። እግዚአብሔር ደግሞ በባህሪው ንጹህ እንደሆነ ያሳያል ማለት ነው። ነፋስም ደግሞ ፍሬውን ከገለባ ይለያል። ስለዚህ እግዚአብሔርም በፍርዱ ሁል ጊዜ ቀናይ እንደሆነ ቅን ፍርድ እንደሚፈርድ ሁል ጊዜ ልክ እንደ ነፋስ ኃጥአን ከጻድቃን የሚለይ ፍርድ እንዳለው ያሳያል ማለት ነው። ሌላኛው ደግሞ መሬት ነው። መሬት ደግሞ ሁሉም ከላይ የተሸከመችውን ችላ እንደምትኖር እግዚአብሔር ደግሞ ሁሉም ቻይ መሆኑን ያሳየናል ማለት ነው። እንግዲህ እነዚህ 4ቱ ባህሪያት እሳት፣ መሬት፣ ውሃ፣ ነፋስ የራሳቸው ባህሪ ያላቸው። አሁን ለምሳሌ እሳት ሞቃት ነው፣ ደረቅ ነው፣ ብርሃንማ ነው፣ ወደ ላይ ነው አቅጣጫው እና ደግሞ አይጨበጥም። ነፋስ ደግሞ ሞቃት ነው ግን እርጥበት አለው፣ ደግሞ ጨለማ ነው። መሬት ደግሞ ውሃ ደግሞ ቀዝቃዛ ነው፣ ከዛ ላይ ደግሞ ሞይስት ነው እርጥበት አለው። መሬት ደግሞ ቀዝቃዛ ነው፣ ደረቅ ነው። እና እነዚህ 4ቱ ባህሪያት የሚጋሯቸው ባህሪያቶች አሉ፣ ተቃራኒ የሆኑ ባህሪያቶች አሉ። አሁን ለምሳሌ ንፋስና እሳት በሙቀት ባህሪያቸው ይጋራሉ ማለት ነው። ንፋስና ውሃ ደግሞ በእርጥበትነታቸው ይጋራሉ። ይሄንን ውሃና መሬት ደግሞ ቅዝቃዜን ይጋራሉ። መሬትና እሳት ደግሞ
ደረቅነትን ይጋራሉ ማለት ነው። ስለዚህ እነዚህ አንዳንድ የሚጣሉ አሉ፣ ተቃራኒ የሆኑ ባህሪያቶች አሉ፣ አጠገብ ለአጠገብ ደግሞ አብረው የሚሄዱ ባህሪያቶችም አሉ ማለት ነው። እና እንደዚህ አድርጎ እና እንትን መወያየት እንችላለን። በነገራችን ላይ መሀል ላይ ሀሳቦች ካሉ ኖ እያረከኝ ሀሳቦችን እያቆምክ ብቻዬን እንትን እንዳላረግ ከዛ ነው መወያየት። ምንም ችግር የለም። ሰውን በደንብ እየሰማ ነው፣ እያዳመጠ ነው። አንተን ማካሄድ ጥሩ ነው። ያው ፕሮግራሙም ያው አንተን እድል የመስጠት ስለሆነ አንተን የመጋበዝ ስለሆነ ያው አስተምሮ በአንተ በኩል ነው የሚሆነው ማለት ነው። ስለዚህ አታስብ። እኔ መሀል ላይ እንግዲህ መግባት ስፈልግ እገባለሁ። አንተ ግን ጥሩ ስለያዝከው ቀጥል። በጣም ጥሩ። እሺ እሺ። ስለዚህ አሁን በሁለተኛው ቀን ላይ ደግሞ እግዚአብሔር ምን ፈጠረ? ጠፈር የሚባለው ፈጠረ ማለት ነው። ጠፈር እንግዲህ ቅድም ያየ ነው። ውሃው ይሄ በሙላ ውሃ ሙሉ ነበረ። ውሃ ብቻ ነበረ። ይሄ ምድር ደረቅ ነገር ክፍተት፣ አየርም ነገር አልነበርም። ጠቅላላ ከምድር እስከ የመላእክት ከተማ ድረስ ውሃ ብቻ ነበረ። ስለዚህ በውሃና በውሃ መካከል ጠፈርን አደረገ ይላል። ከውሃና ከጠፈር በላይ ያለውና ከጠፈር በላይ በታች ያለውን ውሃ ለየ፣ እንዲህም ሆነ ይላል። እንግዲህ የኦሪት ዘፍጥረት ምዕራፍ 1 ላይ ማለት ነው። ስለዚህ ጠፈር ምን አረገ ማለት ነው? እነዚህን ውሃውን ለሁለት ከፈለውና ክፍት ነገር አየር ነገር ተገኘ ማለት ነው በሁለቱ መካከል። ልክ ይሄኛው እንግዲህ ለሰዎች መኖሪያ እንግዲህ እያዘጋጀው ማለት ነው እግዚአብሔር ማለት ነው እንጂ ሙሉ ለሙሉ ውሃ ነበረ የሚኖረው ማለት ነው። ስለዚህ ጠፈር ምንድነው? ጠጣር ነው። እንደ መስታወት የጸዳ ነው። ከላይ ያለውን ሐኖሱን ውሃ ይሸከምልናል ማለት ነው። ስለዚህ የተለያዩ ባህሪያቶች አሉ። እንግዲህ ለብርሃናትም ደግሞ ማደሪያ መመላለሻ ነው ማለት ነው። ስለዚህ አሁን ያንን ክፍት ቦታ ከተገኘ በኋላ በዕለተ ማክሰኞ በሶስተኛው ቀን ምን አደረገ? 3 ፍጥረታትን ፈጠረ። 3 ፍጥረታት ፈጠረ። እነሱም ምንድናቸው? እጽዋት፣ አዝርዕትና አትክልት የሚባሉት ማለት በእጅ የሚለቀሙ በማጭድ የሚታጨዱ በመፍለጫ ደግሞ የሚቆረጡ ማለት ነው። እነዚህም 3 ፍጥረታት ፈጠረ። እነሱን ደግሞ ምን አደረገ? መጀመሪያ ይህ ውሃ ነው ብለናል። እንግዲህ አሁን ምድር ውሃ ነበረች። ጠፈሩ ቢከፈት ጠፈሩ ከላይ ያለውን ውሃ ቢሸከምም ይሄ አየር ነገር ቢኖርም ምድር በሙላ ውሃ ነበረች። ስለዚህ የብሱ የሚገለጥ ውሃውን ደግሞ በአንድ ቦታ ይሰብሰብ ስላለ የብሱ ተገለጠ። ደረቅ ምድር ተገኘና የብሱ ደግሞ ውሃው ደግሞ ዙሪያውን ከቦ ኖረ ማለት ነው። ስለዚህ የብስ ደረቅ ቦታ ተገኘች። ይህም የብስ ግን እርጥበት ነው፣ ጭቃማ ነበረ ነው የሚባለው። ጭቃማ ማለት በቃ ምንም የሚረገጥ ለእጽዋትም የሚያድጉበት እንስሳትም የሚረባበሉበት በጣም ረግረግ የሆነ አይነት ቦታ ነበር። ስለዚህ እሳትና ነፋስን እግዚአብሔር አምጥቶ እንዲያናፍሱት አደረጋቸው። ሲያናፍሱት ደረቅ ሆነ፣ የጸና የጠጠር ሆነ ማለት ነው። ስለዚህ እዛ ላይ ምን አደረገ? እነዛን እጽዋቶች እነዚህን 3 እጽዋቶች እጽዋት፣ አትክልትና አዝርዕትን ተከላቸው። እነሱ አደጉ ማለት ነው። እንግዲህ በሶስተኛው ቀን የሆነ ይሄ ነው ማለት ነው። እንግዲህ በሚቀጥለው ቀን ደግሞ ምን አደረገ? እስከዚህ ቀን ድረስ ብርሃናቶች የሉ ማለት ብርሃን አለ፣ ይመላለሳል፣ ቀኖች ይቆጠራሉ። ግን ዘመንን የምንቆጥርበት ቀናትን የምንለካበት መሳሪያዎች የሉም። ስለዚህ 3 ፍጥረታትን አሁንም ፈጠረ ማለት ነው በአራተኛው ቀን። እነሱም ፀሐይ፣ ጨረቃና ከዋክብት ናቸው ማለት ነው። ፀሐይን ከመፈጠራት ምንድን ከእሳትና ከነፋስ። በእሳትነቷ እሳት ባህሪ ስላላት ታቃጥላለች። ነፋስ ባህሪ ስላላት ደግሞ ትሄዳለች፣ ትንቀሳቀሳለች፣ ትዞራለች ማለት ነው። ጨረቃም ደግሞ ይሰማል? ኦኬ፣ ይሰማል ወንድማችን፣ ይሰማል። አሁን ምንም ስለዚህ ጨረቃን ደግሞ ከምን ፈጠራ? ጨረቃን ከውሃና ከነፋስ ፈጥሯታል ማለት ነው። በውሃነቷ ትበርዳለች፣ ትቀጠቅጣለች። ጨረቃ በነፋስነቷ ደግሞ ትንቀሳቀሳለች። ከዋክብትንም አብሮ ከጨረቃ ጋር በተመሳሳይ ባህሪ ፈጥሯቸዋል ማለት ነው። እንግዲህ እነሱን በሰማይ ጠፈር ይኖራቸው ይላል። እንግዲህ ሰማይ ጠፈር ማለት ይሄ ያየነው ጠፈር
ውሃውን የሚሸከምልን ጠፈር ላይ እንግዲህ አስቀምጧቸዋል። እነዚህ በመኖራቸው ምን ያደርጋሉ? ብርሃን ይሰጡናል። ዋናው ጥቅማቸው ደግሞ ብርሃን መስጠት ብቻ ሳይሆን ዘመናትን፣ ጊዜያትን እንድንለካ በእነዚህ በሚመላለሳቸው ቀናትን እንድንቆጥር ይረዱናል ማለት ነው። ስለዚህ አራተኛ ቀን እንደዚህ ተፈጠረ። አምስተኛ ቀን ላይ እንግዲህ ይሄ በሙላ ቢፈጠርም እንስሳት አልነበሩም። ከዛ በኋላ የባህር እንስሳት ተፈጠሩ ማለት ነው። እነዚህንም በሶስት ምድብ ከፍሎ ፈጥሯቸዋል። እነሱ ምንድናቸው? በባህር ውስጥ ሙሉ ለሙሉ የሚኖሩ እንስሳቶች አሉ። ከባህር የማይወጡ ከውሃ ውስጥ የማይወጡ እና አሳ፣ ሻርክ፣ እነዚህ ሙሉ ለሙሉ ባህር ውስጥ የሚኖሩ ከወጡ የሚሞቱ ማለት ነው። ሌሎቹ ደግሞ ከባህር ውስጥ አንዴ ወደ ባህር አንዴ ወደ ምድር እየተመላለሱ የሚኖሩ አሉ ማለት ነው። እንደ እንቁራሪት፣ አዞ አይነት እንስሳዎች ማለት ነው። ሌሎቹ ደግሞ የባህር አዋፋት አሉ፣ እነ ዳክዬ፣ እነዚህ አይነት የመሳሰሉ እዛው ባህር ላይ እየበረሩ እየተመላለሱ የሚኖሩ ማለት ነው። ስለዚህ እነዚህን ከባህርና ባህርን አስገኝ ሲላት እነዚህን በሙላ አስገኘች ማለት ነው። እንግዲህ ስንት ፍጥረት ደረሱ እየቆጠራችሁ ነው። እንግዲህ ሰኞ 8 ተፈጠሩ። ከዛ 1 ከዛ በኋላ ጠፈር እሁድ 8 ሰኞ 1 ማክሰኞ 3 ሮብ 3 በአምስተኛው ቀን ደግሞ 3 ስለዚህ ስንት ሆነ? 18 ደረሱ ማለት ነው። ስለዚህ ስንት ይቀረናል? 4 ፍጥረታት ይቀረናል ማለት ነው። በስድስተኛው ቀን 4 ፍጥረታት ተፈጥሯል እግዚአብሔር። እነሱም የቤት እንስሳት የሚባሉት ወይም ከሰው ጋር የዱር እንስሳት የሚባሉ በዱር በጫካ በዱር የሚኖሩ ማለት ነው። ሌሎቹ ደግሞ የቤት እንስሳት የሚባሉ አሉ። የቤት እንስሳት ከሰው ጋር ተላምደው የሚኖሩ ማለት ነው። ሌሎቹ ደግሞ አዋፋት ናቸው። እነዚህም በምድር ላይ የሚኖሩ፣ እነዚያ የቀደሞቹ በባህር ላይ የሚኖሩ ናቸው። እነዚህ ደግሞ በምድር ላይ የሚኖሩ እንስሳት ማለት ነው ተፈጥረዋል ማለት ነው። ከዛ መጨረሻ ላይ ሰው ልጅ ተፈጥሯል ማለት ነው። እንግዲህ እነዚህን 4 ፍጥረታት ፈጠረ። እንግዲህ እነዚህም ምሳሌ አላቸው። ለምሳሌ የዱር እንስሳት የሚወከሉት በአንበሳ ነው። የቤት እንስሳት የሚወከሉት በላም ነው ወይ በበሬ ነው። ከዛ ላይ አዋፋት ደግሞ በንስር፣ ሰው ልጅ ደግሞ በሰይፍ መሰለ። ስለዚህ እነዚህ 4ቱን ወንጌላውያን ወይ 4ቱን ኪሩቤል ይሰጠናል ማለት ነው። አንበሳ፣ ጥጃ ወይ ላም፣ ከዛ ንስር፣ ከዛ ደግሞ ሰው። እነዚህ 4ቱ ወንጌላውያን የምንላቸው ወይ 4ቱ ኪሩቤል የምንላቸው የነዛ ጠባቂ፣ እነዚህ ሁሉ ጠባቂ እንደሆኑ በዚህ ምሳሌ አድርጎ ፈጥሯቸዋል ማለት ነው። እና ሰውን ሲፈጥር ከ7 ባህሪ አድርጎ ፈጥሮታል። ሶስቱም 4ቱ ያው ባህሪያት ስጋ የምንላቸው እሳት፣ ነፋስ፣ ውሃ፣ መሬት ናቸው። እነዚህም ሁሉ ደግሞ ይታያሉ በራሳችን ማለት ነው፣ በህይወታችን ይታያሉ። አሁን ለምሳሌ ከእሳት በመፈጠራችን ምን ያደርጋል? ሰውነታችን ሙቀት አለው። ከነፋስ በመፈጠራችን ደግሞ እንተነፍሳለን፣ አየር እንወስዳለን። ከውሃ በመፈጠራችን ደግሞ ሰውነታችን ውስጥ እንደዚህ አይነት የሰውነት ፈሳሾች አሉ። ከመሬት በመፈጠራችን ስጋችን፣ አጥንታችን ሁላ ደግሞ የመሬት ባህሪያችንን ያሳያል ማለት ነው። ስለዚህ እነዚህ 4 ባህሪያተ ስጋ ናቸው ማለት ነው። ሌሎቹ ደግሞ 3 ባህሪያተ ነፍስ የሚባሉ አሉ። እነዚህ ማሰብ፣ መናገር፣ መኖር ወይም መተንፈስ የሚባሉት እነዚህ እንስሳት የሌሏቸው የሰው ልጅ ብቻ ያላቸው 3ቱ ባህሪያተ ነፍስ የሚባሉት ማለት ነው። ከዛ እግዚአብሔር ፍጥረታትን ሲፈጥር በምን 3 መንገዶች ፈጥሯቸዋል። አንደኛው ያለ መናገር ዝም ብሎ የፈጠራቸዋል። ምክንያቱም በሀሳብ ብቻ ማለት ነው። እነዚህ እሳትን፣ ነፋስን፣ ውሃ፣ መሬትን፣ ጨለማን፣ 7ቱ ሰማያትና እስከ መላእክት ድረስ ያለውን ያለመናገር ነው የፈጠራቸው። ለምን ቢባል እግዚአብሔር ያለመናገር የፈጠረው ሰሚ አልነበረም እስከዚህ ድረስ፣ ጉዛኖች ናቸው። ልክ መላእክት ከተፈጠሩ በኋላ ግን በመናገር መፍጠር ጀመረ ማለት። ስለዚህ ሰሚ ሳይኖር ተናጋሪ አይኖርም ማለት ነው። ስለዚህ አይናገርም ነበረ፣ ያለመናገር ፈጠረ። ከዛ ላይ በመናገር ደግሞ የቀሩትን 14 ፍጥረት እስከ ሰው ድረስ ፈጠረ ማለት ነው። ጠፈር ይሁን እያለ ሰማይ ብርሃናት በሰማይ ጠፈር ላይ ኖሩ፣ እንደዚህ እያለ በንግግር ይሁን እያለ በንግግር ፈጠረ ማለት። ከዛ በኋላ ደግሞ ሰውን ደግሞ በተግባር ፈጠረ። ሰውን በምሳሌያችንና ባህሪያችን እንፍጠር ብሎ በተግባር የፈጠረው ሰውን ብቻ ነው ማለት። ስለዚህ በእነዚህ በ3ቱ መልክ ፈጥሮ እግዚአብሔር 22ቱን ስነ ፍጥረት ፈጥሮ
ጨርሷል ማለት በ7 ቀን ማለት። ስለዚህ እንደዚህ ከመላእክት ጀምሮ 7ቱን ሰማያት፣ የመላእክቱን ከተሞች መኖሪያቸውን፣ የሰው ልጆች መኖሪያ፣ የእንስሳ መኖሪያ፣ የብርሃናቸውን፣ የፀሐያቱን ሁሉ እንደዚህ የእንስሳቱን ሁሉ አስተካክሎ በ7 ቀን አስተካክሎ ጨርሷል ማለት ነው። ስለዚህ እነዚህን አሁን 22ቱን ስነ ፍጥረት ካየን ግን ዓለማቶች ደግሞ አሉ በዝርዝር የሚገልጹልን ማለት ነው። እነዚህን 22 ስነ ፍጥረታት የት እንዳሉ የሚገልጽልን ማለት ነው። ስለዚህ እነሱን ደግሞ እናያቸው። እነዛም በአራቱ ባህሪያት ይከፈላሉ። የእሳት ዓለማት አሉ፣ የውሃ ዓለማት አሉ፣ የመሬትና የነፋስ ዓለማት አሉ። ስለዚህ አሁን ለምሳሌ የእሳት ዓለማት የሚባሉት 9 ናቸው። እነሱም ጸራሪያ፣ መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማ ኤረር የመላእክት ከተሞች ናቸው። ገሃነም ማለት የእሳት ባህር ወይም ምጽላተ ሰማይ የምትባላለች። ከዛ ደግሞ ገሃነም እሳት የሚባል አለ ማለት ነው። እነዚህ 9 የዓለማተ እሳት ይባላሉ። ኮሬብ ነው የጋራ ስማቸው። ሌሎቹ ደግሞ የምድር ዓለማት አሉ ደግሞ እነዚህ 5 ናቸው። ምድር አለች፣ ገነት፣ ሲኦል፣ ከዛ ብሔረ ሕያዋን፣ ብሔረ ብፁዓን የሚባሉ ደግሞ 5 የምድር ዓለማት አሉ ማለት ነው። ሌሎቹ ደግሞ የውሃ ዓለማት ደግሞ 4 ናቸው። ናጌብ ይባላሉ። እነሱም ሐኖስ፣ ይሄ ጠፈር፣ ምድርን የከበበ ውሃ እና ከምድር በታች የሚገኝ ጥልቅ ውስጥ ያለ ውሃ አሉ ማለት ነው። እነዚህ 4። ከዛ ደግሞ 2 የነፋስ ዓለማት አሉ። እነሱም አጠቃላይ ስማቸው አዜብ ይባላል፣ ባቢል እና ታላቁ ነፋስ ይባላል ማለት ነው። እንግዲህ እነዚህ 20 ዓለማት ይባላል። እነዛን 22 ቀደም የፈጠራቸውን 22 ስነ ፍጥረታት በእነዚህ በ20 ዓለማት ውስጥ አስቀምጧቸዋል ማለት ነው። መኖሪያ ሰርቶላቸው አድርጓላቸዋል ማለት ነው። ስለዚህ እናያቸው እስኪ። ጸርዐ አርያም ማለት ምንድን ነው? ጸርዐ አርያም ማለት ከሁሉም ሰማይ በላይ ያለ የሰማያት ሰማይ ማለት ነው። ጣሪያ ነው። ለሁሉም ሰማያት እንደ ጣሪያ ከፍታ ላይ ያለ ማለት ነው እና ከዚህ ሰማይ በላይ ምንም ነገር የለም። ልክ እንደ ድንኳን ነው የተሰራው። ዳሩን ጫፉን እግዚአብሔር ብቻ ነው የሚያውቀው እና ልክ እንደ ጣሪያ ለመንበረ መንግስትም ለሌሎቹ ከስርም ላሉት ሰማያት ልክ እንደ ጣሪያ ነው ማለት ነው። መንበረ መንግስት ደግሞ መንበረ መንግስት የመንግስት መቀመጫ ማለት ነው፣ ወይም የእግዚአብሔር ዙፋን ያለበት ማለት ነው። 4 ማዕዘን ነው ቅርጹ። ምንድነው? እግዚአብሔር ለቅዱሳኑ ለመላእክቱ በእነሱ በሚችሉት መልኩ በዙፋን ላይ ሆኖ የሚገለጽበት ማለት ለነቢያት፣ ለቅዱሳን፣ ለሐዋርያት ሁሉ ተገልጦላቸዋል በዚህ በዙፋኑ ላይ ሆኖ ማለት ነው። እና ደግሞ የእግዚአብሔር ዙፋን ያለበት ነው። እና ደግሞ በዚህ ዙሪያ ምንድነው? በዚህ ሰማይ ዙሪያ 24 ካህናተ ሰማያት አሉ። እነሱም እንግዲህ ያው የወርቅ ነጭ ልብስ የለበሱ ናቸው። ማዕጠንት ይዘው የሚያጥኑ ናቸው ማለት ነው። እና እነሱ አሉ። እና ደግሞ የ7 የእሳት መጋረጃችን ሰማይ ከቧታል ማለት ነው። እና ሁላችንም ከሞትም በኋላ ደግሞ ማንኛውም ኃጥኡም ነፍስ ጻድቁም ነፍስ ሁሉ እዚህ መንበረ መንግስት ሄደን ለጊዜያዊ ፍርድ እንቀበላለን ማለት ነው። 2 ፍርዶች አሉ፣ ጊዜያዊና ያው ዘላለማዊ ፍርድ አለ። ለጊዜ ወደ ሲኦል ልክ ከሞትም በኋላ ወደ ሲኦል ወይ ወደ ገነት እንድንቀመጥ የሚያደርገንን ይሄ የጊዜያዊ ፍርድ የምንቀበልበት ቦታ ነው ማለት ነው። እሱ በኋላ በሰፊው እናየዋለን ማለት ነው። ከዛ ላይ ሰማይ ውዱድ ደግሞ አለ። ሰማይ ውዱድ ማለት የመንበረ መንግስት መቀመጫ መሰረት ማለት ነው። ከዛ 4ቱ እነ ኪሩቤል ሱራፌል በ4 ቦታ ተሸክመውታል፣ በ4ቱ አቅጣጫ ተሸክመውታል። ይሄኛው ደግሞ ዳርዳሩ ከማን ጋር ይገናኛል? ከጸርዐ አርያም ጋር ይገናኛል ማለት ነው። በስዕል ስናየው እስካሁን ያወራናቸው ልክ እንደዚህ ነው ማለት ነው። የሚታያቸው ከሆነ እንግዲህ ጸርዐ አርያም ይሄ ጸርዐ አርያም እንግዲህ ልክ ክበብ ሆኖ ለሁሉም ጣሪያ እንደሆነ ማለት ነው። ጣሪያ ማለት ነው። ይሄ ጸርዐ አርያም የምንለው ይሄ ጣሪያው ማለት ነው። እንግዲህ እግዚአብሔር ይሄኛው ነው። ይሄ የእግዚአብሔር መንበሩ ወይ ዙፋኑ ማለት ነው። ቅዱሳን በፈለጉት በቻሉት መጠን በእነሱ በችሎታቸው መጠን የሚገለጽበት ማለት ነው። ከዛ ዙሪያው ማን አሉ? እነዚህ 24ቱ ካህናተ ሰማይ ማለት ነው። እንደዚህ ማዕጠንት እያጠኑ ያንን የሥላሴን ዙፋን የሚያጥኑበት ቦታ ማለት ነው። ከስሩ ምን አለ? እችኛዋ ዙሪያው ደግሞ ይሄ መንበረ መንግስት የምንለው ማለት ነው። ማለት ሰማይ ውዱድ የምንለው ማለት ነው። እሱ ምን አለው? 4ቱ ኪሩቤልና ሱራፌል ተሸክመውታል። ይኸው በሰው ፊት፣ በአንበሳ ፊት፣ በንስር ፊት እና በላም ፊት እነሱ በ4ቱ አቅጣጫ ተሸክመው የሥላሴን ዙፋን
ከነ 24ቱ ካህናተ ሰማይ ተሸክመው ያሉበት ማለት ነው። ልክ እነዚህ ሶስቱ ሰማያት ልክ አንድ አይነት ስርዓት ነው ያላቸው። በቃ እግዚአብሔር የሚመሰግንበት ቦታ ነው ማለት ነው። ከዛ ከነሱ ስር ደግሞ መንግስተ ሰማያት አለች ማለት ነው። መንግስተ ሰማያት አራተኛዋ ሰማይ ናት ከላይ፣ እሷን ደግሞ እናያት ማለት ነው። እሷን ከማየታችን በፊት ግን ቤተክርስቲያን እንደዚህ ሁሉ ጊዜ ይሰራል። ብዙ ጊዜ ክብ ቤተክርስቲያን ነው የሚሰራው። ለምንድን ነው ብለን ስንጠይቅ ግን ይሄ የሰማዩን ስርዓት ነው የሚያሳየው። እንግዲህ ቤተክርስቲያን 3 ክፍሎች አሏት እንደሚታወቀው ማለት ነው። መቅደስ አለ፣ የማዕከለኛው ክፍል፣ ቅድስት አለ፣ ቅኔ ማህሌት አለ። መቅደስ ማለት እንግዲህ ልክ መሀለኛው 4 ማዕዘኑ ክፍል ማለት ነው። ይሄ ታቦቱ የሚቀመጥበት የቃል ኪዳኑ ታቦት ያለበት ካህናት ብቻ የሚገቡበት ማለት ነው። ከዛ በኋላ መቅደስ ደግሞ የሚባለው አለ ማለት ቅድስት የሚባለው አለ። ቅድስት ማለት ደግሞ ካህናቶች ቅኔ ማህሌት የሚቆርቡበት ምዕመናን ማለት ነው። ከዛ ዙሪያውን ደግሞ ምንድነው ቅኔ ማህሌት አለ። እሱ ደግሞ ምዕመናን የሚያስቀድሱበት ቦታ ማለት ነው። እንግዲህ ይሄ የተሰራው ጠቅላላ የሰማይ ስርዓት ነው በምድር ላይ የተሰራልን ማለት ነው። ይሄ ታቦቱ ማለት እዚህ ጋር የምናየው ታቦት የስላሴ መንበር ከምናየው በሰማይ ላይ በምናየው የስላሴ መንበር ታቦቱ ራሱ ዙፋን ማለት ነው፣ የእግዚአብሔር ዙፋን ማለት ነው። እና አይሰማም? ድምጼ ደከመባችሁ መሰለኛ። ይሰማል። አሪፍ ነው። ውሃ እየጠጣ ያው ላንተ ነው እንጂ በደንብ ይሰማል። እና የስላሴ ዙፋን ያለበት ነው። ታቦት ማለት ያው መንበር ማለት ነው፣ የእግዚአብሔር ዙፋን ማለት ነው። እና ልክ በሰማይ ላይ እንዳለው ዙፋን በምድር ላይ ዙፋን ማለት ነው። ይቅርታ እንዴ። ስለዚህ ከዛ ዙሪያውን ደግሞ 24ቱ ካህናተ ሰማይ በሰማይ በመንበረ መንግስት ዙሪያ እንደሚያጥኑት ደግሞ የኛም ካህናቶች ደግሞ ልክ እንደዚህ ዙሪያ በቅድስቱ ቦታ ሆነው ደግሞ ያጥናሉ ማለት ነው። ስለዚህ አለባበሳቸው፣ ማጠንታቸው ይሄ በሙላ ቤተክርስቲያኑ ቅርጿ፣ ዲዛይኗ ሁላ የሚሰራው ዝም ብሎ አይደለም ማለት ነው። የክብ ቤተክርስቲያን የሰማዩን ስርዓት ነው ማለት ነው። እኛም ደግሞ ዙሪያን ነጭ ለብሰን በዚህ በቅኔ ማህሌቱ በኩል ስንዞር ደግሞ እልፍ አላፍ መላእክት በዙሪያ ይቆማሉ የሚለውን ልክ እንደ መላእክት ማለት ነው የምንሰራው ማለት። ስለዚህ ቤተክርስቲያኗ ራሱ የሰማዩን ስርዓት ነው እየተገበረች በምድር ላይ የምታሳየው ማለት ነው፣ ከህንፃ አሰራሩ ጀምሮ ማለት ነው። ስለዚህ ይሄ ቤተክርስቲያኗ ምን ያክል የሰማዩን በሰማዩን በምድር ላይ እናየዋለን ማለት ነው። ስለዚህ ቀጥሎ ደግሞ ኢየሩሳሌም ሰማያዊት የምትባለው አለች። ኢየሩሳሌም ሰማያዊት ማለት እንግዲህ 4 ማዕዘን ናት፣ 12 በሮች አሏት። እንግዲህ ታቦተ ቃል ኪዳኑ ታቦት የሚገኝባት ናት። እንግዲህ ቅዱሳን ጻድቃን ሰማዕታት ያዩዋት ናት። እንግዲህ በዓይን ያላየች በሰው ልብ ያልታሰበች ተብላ የተገለጸች ናት። እንግዲህ ቅዱስ ዮሐንስም በራእዩ የተመለከታት ናትና በአምዷ ላይ በአምዶቿ ላይ የቅዱሳን የነቢያት የሐዋርያት የጻድቃን ሰማዕታት ስም ተጽፎበታል ብለው የተገለጸች ናትና ልክ እንደዚህ አሁን የኢትዮጵያ ብራና መጽሐፍ ላይ ልክ እንደዚህ ቅዱስ ዮሐንስ አሁን ይሄ ልክ ሲመለከታት አዲሷ ሰማይና ምድር ተገለጠች ታየች ሲባል እያያት የሚያሳይ ስዕል ነው። እንግዲህ እቺ ኢየሩሳሌም ሰማያዊት ከሰማይ ጉዱድ በታች ከሶስቱ ደግሞ የመላእክት ከተሞች በላይ ትገኛለች ማለት ልክ እንደዚህ በወርቅ እንግዲህ ያሸበረቀች አማዶች ያሏት፣ በአማዶቹ ላይ ደግሞ የቅዱሳን ሰማይ ያለባት በ12ቱ ነገደ እስራኤል እንግዲህ በሮቿ የተጻፉባት ማለት ነው። እንግዲህ እዚች ውስጥ እንግዲህ ሰው አሁን እቺ አልተከፈተችም ለሰው ልጆች መግቢያ አሁን እመቤታችን ቅድስት ድንግል ማርያም ብቻ ናት በገነት ነው እስከ ዳግም ምጽአት ድረስ ማለት ነው። ከገነት በኋላ ከዳግም ምጽአት በኋላ እቺ መንግስተ ሰማያት ትከፈትና ያው ወደ መንግስተ ሰማያት እንገባለን ማለት የዘላለም መቆያ ናት ማለት ነው እቺ ቦታ ማለት ነው። እና በጣም እውነት ሰው ልጅ ማንም ያላያት ማንም ያልደረሰባት ቦታ ናት ማለት ነው። ከዛ ከስር ደግሞ ከመንግስተ ሰማያት ስር ምን አለ? የሶስት የመላእክት ከተሞች አሉ። እንግዲህ ሶስት መላእክት ከተሞች ኢዮር፣ ራማ፣ ኤረር ናቸው። አቀማመጣቸውም ልክ እንደዚህ ነው። ኢዮር ከላይ ነው፣ ራማ ከስር ነው፣ ኤረር ከስር ነው ማለት ነው። ከነሱ ስር ሶስተኛ ነው ማለት ነው።
ከዛ በእነዚህ ውስጥ ያሉትን የመላእክት ቁጥር እግዚአብሔር እንጂ ማንም አያውቀውም። ግን በምድብ ተደርገው 100 ነገድ እንዳሉ ከነዛ 100ዎቹ ደግሞ በ10 ከፍ ከፍ ያሉ ነገዶች እንደሚጠቃለሉ ተጽፎልናል ማለት ነው። እነዛም 10ሩ ነገደ መላእክት የምንላቸው የመጀመሪያዎቹ አጋዝት ናቸው። አጋዝት እንግዲህ አለቃቸው ሰማያል ወይም ዲያብሎስ ነበረ ማለት ነው። የመጀመሪያ ዲያብሎስ ነበረ። ቀጥሎ ኪሩቤል አለቃቸው ኪሩብ ነው። ሱራፌል ከዛ አለቃቸው ሱራፌል ነው። ሌሎቹ ደግሞ ኃይላት አለቃቸው ቅዱስ ሚካኤል። እነዚህ በኢዮር ሰማይ ላይ ያሉ 4 ነገዶች ነበሩ የተፈጠሩት ማለት ነው። እግዚአብሔር መጀመሪያ ሲፈጥር ሙሉ አድርጓቸው ነበረ። ግን ሳጥናኤል ከትዕቢቱ የተነሳ እኔ አምላክ ነኝ ሲል እንግዲህ ምን አረገ? ከነዚህ ከአጋዝት ነገድ አንዱን ይዞ ወረደ ማለት ነው። ስለዚህ ይዟቸው እንግዲህ እሱ አምላክ ነው ብለው ወረዱ ማለት። ስለዚህ የነገደ መላእክት ቁጥር ከ100 ወደ 99 ዝቅ አለ ማለት ነው። አጋዝት ቁጥራቸው 10 ነበረ፣ 9 ብቻ ቀሩ ማለት ነው። ስለዚህ እነዚህ የቀሩትን አጋዝት ነገድ ወደ ቅዱስ ሚካኤል ነገድ ጋር ተጨመሩና ቅዱስ ሚካኤል የሁሉም አለቃ የአጋዝትንና ኃይላት ሌሎችንም አለቃ የመላእክት አለቃ ሆነ ማለት ነው። ስለዚህ አሁን እነዚህ በኃይላት ጋር ከኃይላት ጋር ተጠቃለዋል ማለት ነው። እና ሌሎቹ ደግሞ አንደኛው ነገድ ደግሞ ከዲያብሎስ ጋር ወድቋል ማለት ነው። ሌሎቹ ደግሞ በራማ ያሉት እንግዲህ አርባብ፣ መናብርት፣ ስልጣናት የሚባሉ አሉ። የአርባብት አለቃ ቅዱስ ገብርኤል ነው። የመናብርት አለቃ ቅዱስ ሩፋኤል ነው። የስልጣናት አለቃ ቅዱስ ሱራኤል ነው። እንግዲህ እነዚህም የራሳቸው ድርሻ ስራ አላቸው ማለት ነው። አንዳንዶቹ ጠባቂ ናቸው፣ አንዳንዶቹ ፈረሰኞች ናቸው፣ አንዳንዶቹ ሙታንን የሚያስነሱ ናቸው፣ አንዳንዶቹ ከፀሐይ ብርሃንን ጨረቃ አካሄድ ድረስ የሚቆጣጠሩ ናቸው። የእጽዋትን አስተዳገደ የእንስሳትን መውጣት መግባታቸውን ሁሉም እንግዲህ መላእክቶች ስራ አላቸው ማለት ነው። ቀጥሎ ደግሞ ያሉት በታችኛው መላእክት ከተማ ያሉት ኤረር ውስጥ ነው ያሉት። እነሱም መኳንንት ይባላሉ። መኳንንት አለቃቸው ሰዳካኤል ይባላል። የሊቃናት አለቃቸው ሰላታኤል ይባላል። የመላእክት አለቃቸው አናንኤል ይባላል ማለት ነው። ስለዚህ እነዚህ የተቀሩት ሆኑ ማለት ነው። ስለዚህ እስካሁን ያየናቸውን ስናይ ያው ከላይ እንግዲህ ያየነው የሥላሴ መንበር አለ፣ መንበረ መንግስት፣ ጽርሐ አርያም አለች፣ ጣሪያው ማለት ነው የሁሉም ጣሪያ። ከዛ በኋላ ሰማይ ወለድ አለ፣ ለመንበሩ መሰረት የሆነችው ለመንበረ መንግስት መሰረት የሆነው ማለት ነው። ከዛ ስር ኢየሩሳሌም ሰማያዊት አለች። ከዛ ኢዮር፣ ራማ፣ ኤረር ቅድም እንዳልኩት የአጋዝት አለቃ እንግዲህ እዚህ ጋር አጋዝት ባዶ ሆነው በሚካኤል ቦታ ላይ ነገር ላይ ተጨምሯል ማለት ነው። ከዛ በኋላ አርባብ፣ መናብር፣ ስልጣናት የሚባሉት ደግሞ በራማ መላእክት ከተማ አሉ። ከዛ ኤረር ደግሞ ውስጥ ደግሞ መናብር፣ መኳንንት፣ ሊቃናትና መላእክት አሉ ማለት ነው። እነዚህ 7ቱ ሰማያት እስካሁን ያየናቸው 7ቱን ሰማያት ማለት ነው። እንግዲህ እነዚህ የእሳት ዓለሞች ናቸው ማለት ነው። የተቀሩት 2 አሉ ማለት ነው የእሳት ዓለሞች። ሌላኛዋ እንግዲህ የምትገርም የእሳት ዓለም ምጽናተ ሰማይ ወይም የእሳት ባህር የምትባላለች። የእሳት ባህር እንግዲህ ሁሉም ሰው የሚሻገራት ናት። ቦታዋ የት ነው? ከጠፈር በላይ ከሐሙስ በታች ነው ያለችው እና ልክ እንደዚህ የእሳት ባህር ናት። ልክ በትክክል የእሳት ባህር ናት። በሁለት ገደሎች መካከል እንግዲህ ቀጭን እንትን አለች። በሁለቱ ገደሎች መካከል ቀጭን እንደ ጭራ የቀጠነች እንደ ፀጉር የቀጠነች ቀጭን መተላለፊያ ገመድ አለች እና ሁሉም ነፍሳት ሲሞቱ ኃጥአን ሆነ ጻድቃን በዚች በቀጭን መስመር ላይ እንዲሻገሩ እንዲሄዱ ይታዘዛሉ ማለት ነው። ሁሉ ጊዜ ማለት ነው። ማንም ሰው የሞተ ሰው በዚች ጋር አልፎ ነው ወዴት ነው የሚሄዱት? ወደ መንበረ መንግስት ማለት ነው። እንግዲህ እግዚአብሔር ጋር ለፍርድ ለመቅረብ ለጊዜያዊ ፍርድ ማለት ነው። እንግዲህ ጻድቃን ሰማዕታት ከሆኑ ጠባቂ መላእክቶቻቸው ሁሉ ይመጡና በዛች ቀጭን መንገድ ላይ እንዳይወድቁ እየደገፏቸው ያ ስራቸው በጎ ምግባራቸው እንዳይወድቁ እንግዲህ መላእክቶቹ በጎ ጠባቂ መላእክቶቻቸው እየደገፏቸው ያሳልፏቸዋል፣ ያ እሳቱ ሳይነካቸው ማለት ነው። ኃጥአን ከሆኑ ደግሞ ምግባር ሃይማኖት ከሌላቸው ደግሞ እንኳን እንዲጠብቋቸው እነዚህ እርኩሳን መላእክት የጨለማ አጋንንት መናፍስት እነሱ ከዛ ከገደል ላይ ጥለዋቸው ወደ እሳቱ በዛ እሳቱ ውስጥ
እንዲያልፉ ይደረጋል ማለት ነው። ይሄ እንግዲህ ያው መቅጫ ቦታ ሳይሆን መተላለፊያ ነው። ግን ሲተላለፉ በዚህ እሳት ውስጥ በዚህ እሳት ባህር ውስጥ እያዳፉ ያሻግሯቸዋል ማለት ነው። እንግዲህ ከተሻገሩ በኋላ ልክ እንደ ቅጠል ነው እንደ ክር ጠቁረው ተጨማደው ያቺ ነፍስ ትሻገራለች ማለት ነው። ያው መሻገራቸው አይቀርም፣ ግን በዚህ ሁኔታ በሚያሰቅቅ ሁኔታ ይሻገራሉ ማለት ነው። እንግዲህ ተሻግረው ወዴት ነው የሚሄዱት? ወደ ቅድስት ሥላሴ ነው ለፍርድ የሚደርሱት ማለት ነው። እዛ ላይ ሰግደው ሁለቱም የጻድቅም የኃጥእም ነፍስ ይሰግዱና ምንድነው ፍርድ ይቀበላሉ ማለት ነው። እግዚአብሔር እንግዲህ ይጠይቃቸዋል። ምግባር ሃይማኖት አላችሁ ወይ? ጥያቄዎች አሉ። እነዛ በትክክል ሃይማኖት ያለው ሰው ነው የሚመልሳቸው። አምስቱን አዕማደ ምስጢር ታውቃላችሁ ወይ? የክርስቶስ መውረድ መወለድን ታውቃላችሁ ታምናላችሁ ወይ? ስለእናንተ መከራ መቀበልን ታምናላችሁ ወይ? ታምኛለሽ አንቺ ነፍስ ወይ ብሎ ይጠይቃታል ማለት ነው። የጻድቅ ከሆነች ነፍስ ከሆነች ያንን አምናለሁ አውቃለሁ፣ አምስቱን አዕማደ ምስጢር አውቃለሁ ብላ ተመልሳለች። 13ቱን ሕማማተ መስቀል ስለ እናንተ የተሰቀልኩትን የተገረፍኩትን ያንን በሙላ መከራ ታውቃላችሁ ወይ ብሎ ይጠይቃቸዋል ማለት ነው። ያቺ ምግባር ሃይማኖት ያላት ነፍስ ያንን በሙላ ስለምትመለስ እቺ ጻድቅ መላእክቶቹ ጠባቂ መላእክቶቿም ደግሞ ስለሚያግዟት እቺ ነፍስ ጻድቅ ናት ብሎ እግዚአብሔር እንግዲህ ይወስንና ወይ ፍርድ ይሰጥና ምን ያደርጋታል? እቺ ነፍስ መጀመሪያ 4 ቀን በኢየሩሳሌም ሰማያዊት እንድትጎበኝ እንድታይ ዝም ብላ ዙሪያውን እንድታየው ማለት ነው ለመግባት ሳይሆን፣ ከዛ ደግሞ 3 ቀን ደግሞ በገሃነም ወርዳ እንድታይ ማለት ነው። ስቃዩን መከራውን እንድትጎበኝ ማለት ነው። ያለውን ጩኸቱን ሁሉ እንድታይ ገሃነም ደግሞ እንድታይ ይደረጋል። ከዛ ላይ በገነት አስቀምጧት ይላል ማለት ነው። የኃጥእ ነፍስም ከሆነች ያንን ሃይማኖት ጥያቄ አምስቱን አዕማደ ምስጢር የክርስቶስን መወለድ መሰቃየቱን 13ቱን ሕማማተ መስቀል የማያውቅ ከሆነ እንግዲህ እነዚህ ክፉ ጨለማ አጋንንትም ሲከሱት መጥፎ ነገር ሰጥቷል ሃይማኖት የለውም ብለው ሲከሱት እንግዲህ ኃጥእ ሰው ነፍስ መሆኑ ይታወቅና ምን ይሆናል? 7 ቀን በኢየሩሳሌም ሰማያዊት እንዲጎበኝ ይደረጋል ማለት ነው። ያ ማለት እንዲቆጨው ማለት ነው። ይህችን ነበር ያጣሁት ለካ ምናልባት ምግባር ጥሩ ስራ በሰራ ብሎ ያንን ነገር የጻድቃን መኖሪያ እንደ ከዛ በኋላ ግን ወደ ሲኦል ይላካል ማለት ሲኦልና ቅድም እንዳልኩ ገነት የጊዜ መቆያ ናቸው ማለት ነው። ያው አካሄዱም እንደዚህ ብናየው እንግዲህ ከዚህ ይነሳል። እንግዲህ ይሄ ምድር ነው። ከዚህ በሚሞትበት ጊዜ ከፍ ብሎ ሄድና እዚህ ጋር መጽናተ ሰማይ አለች። የመጽናተ ሰማይን ያሻግሯል። ወይም እቺ የእሳት ባህር ማለት ነው። የእሳት ባህር በዚህ በኩል ተሻገራል 2 ቁጥር ላይ። ከዛ አልፈው የሥላሴ መንበር ጋር ይደርሳሉ። ጊዜ ፍርድ ይሰጣቸዋል። ጻድቅ ከሆነች 4 ቀን በመንግስተ ሰማያት ትጎብኝት ይባላል። መንግስተ ሰማያትን ትጎበኛለች ዝቅ ብላ። ከዛ ደግሞ ወርዳ በታች ወርዳ ደግሞ ገሃነብን ትጎበኛለች። ገሃነብን አይታ አስጎብኝተው ከዛ ላይ ወደ ገነት ይወስዷታል ማለት ይሄ ጻድቅ ሰው ነው። ኃጥእ ሰው ደግሞ ከሆነ ሲሞት ኃጥእ ሰው ልክ ሲሞት ነፍሱ ወደዚህ ትነሳና መጽናተ ሰማይን እንግዲህ ቅድም ባልኩት መሰረት በጣም በስቃይ በመከራ ያሳልፏታል በባህር ውስጥ አድርገው ማለት ነው። ከዛ ሥላሴ መንበር ደርሳ ደግሞ ሃይማኖት ስትጠየቅ ሃይማኖትም ስለማታውቅ እንግዲህ በቃ መንግስተ ሰማያትን ትጎብኝ ተብሎ 7 ቀን ጎብኝታ ወዴት ትወርዳለች ማለት ነው? እዛ ታች ሲኦል ትገባለች ማለት ነው። ያው ሲኦል እንግዲህ እስከ ዳግም ምጽአት ድረስ እዛ ትጠብቃለች ማለት ነው። ከዛ በኋላ እንግዲህ ይሄኛው መጽናተ ሰማይ ነው። 9ኛው ደግሞ የገሃነመ እሳት የምንለው ማለት ነው። ገሃነም እንግዲህ በጣም ከባድ ነው። እሱም ልክ እንደ መንግስተ ሰማያት የእሳት ባህር ነው። የጊዜ ዘላለማዊ የፍርድ ቦታ ነው። እንግዲህ ገሃነም የተፈጠረው ለሰው ልጅ አይደለም። መጀመሪያ ለሰጠን ለዲያብሎስ ነው። ዲያብሎስ እንግዲህ መንግስተ ሰማያት ተሰጣው አልፈልግም እንደውም አምላክ ነኝ ብሎ ከፍ ያለ ነገር ሲፈልግ እንደውም መንግስተ ሰማያትን አታገኝም ያንተ ቦታ ገሃነም ነው ተብሎ ወደ ታች ወረደ ማለት ነው። እንግዲህ ቦታው ዘላለማዊ የፍርድ መቀጫ ቦታ ገሃነም ነው። ግን ሰዎችም ደግሞ የሱን ስራ የሚከተሉ የሱን ግብር የሚከተሉ ሰዎች ደግሞ ያው በገሃነም ይቆያሉ ማለት ነው። ያው የመከራ የስቃይ ቦታ ነው። ሁሉም እኩል የሚቀጣበት ነው።
ማንም ከሚቀጣ የሚል ሁሉም በስቃይ የሚኖርበት ነው። ልክ ከፍርድ ጊዜ ከዳግም ምጽአት በኋላ ጻድቃን ከገነት ወደ መንግስተ ሰማያት ይገባሉ፣ ኃጥአን ደግሞ ከሲኦል ወደ ገሃነም ይዘዋወራሉ። እንግዲህ ይሄ መመለሻ የሌለው በጣም ከባድ ቦታ ነው ማለት ነው። ይሄም ዝግ ነው። አሁን ሰዎች ምናምን የሚገቡበት ቦታ አይደለም። እንግዲህ እነዚህ 9ኙ የቅድሞቹ የእሳት ዓለማት ናቸው። አሁን ደግሞ የውሃ ዓለማትን እንይ ማለት ነው። እንግዲህ የውሃ ዓለማት 4 ናቸው ብለናል። እነሱም አንደኛው ሐኖስ ብለናል። እሱ ከላይ ያለው ውሃ ማለት ነው። ከዛ ጠፈር አለ። ከዛ በኋላ ምድርን የከበበ ውሃ አለ። ከዛ ላይ ደግሞ በጥልቅ ውስጥ ያለው ውሃ አለ ማለት ነው። ልክ እንደዚህ ማለት ነው። እንግዲህ እግዚአብሔር እንዴት ነው ያደረገው? ከሰማያት በታች ከሶስቱ የመላእክት ከተሞች በታች ያለውን ውሃ ምን አደረገው? ለሶስት ከፈለውና አንደኛውን እፍኝ ውሃ ከላይ እንዲቆይ አደረገው። ይሄኛውን እፍኝ ውሃ ደግሞ መሀል ላይ ያለውን ጠፈር አደረገው፣ ጠጣር እንዲሆን አደረገውና የብርሃናት መመላለሻ ከላይ ያለውን ውሃ ደግሞ መሸከም ያደረገው ማለት ነው። ጠፈር ብሎ ጠራው ማለት ነው። ከስር ያለውን ደግሞ የጥልቁ ውሃ ብሎ ትቶታል ማለት ነው። ሌላኛው አራተኛ ውሃ ደግሞ ቅድም አዝርዕት እጽዋት ልክ የብሱ ይገለጽ ብሎ ውሃው ይተሰበሰባሉ ዙሪያውን ያለበት ማለት ነው። እሱ እንግዲህ ሌላኛው ሶስተኛው ውሃ ነው ማለት ነው። ስለዚህ እነዚህ 4 ውሃዎች አሉ። ከዛ ላይ ጠፈር ጥቅሙ ምንድን ነው? አንደኛ ያው የብርሃናት መመላለሻ ነው። ከላይ ያለው የሐኖስ ደግሞ ጥቅሙ ከላይ ለምን ውሃ ቀረ? ምንድነው ጥቅሙ ቢባል እንግዲህ ጠፈር ጠጣር ነው ብለናል። ጠጣር ነው፣ ልክ እንደ መስታወት እንደ ብረት የጸና ነው፣ እንደ መስታወት ጠንካራ ነው። እና በዚህ ጠፈር ላይ ምንድነው ዋና እንትኑ ብርሃናት ይመላለሳሉ። እነ ፀሐይ፣ እነ ጨረቃ፣ እነ ከዋክብት ይመላለሳሉ ማለት ነው። እና በዚህ በሚመላለሱበት ጊዜ አሁን ለምሳሌ ፀሐይ በጣም ትልቅ ከባድ ሙቀት ነው ያላት እና በዚህ ውስጥ በምትመላለስበት ጊዜ ከብርሃኗ ከሙቀቷ የተነሳ ጠፈርን ልሰብረው ትችል፣ ይሰነጠቅ ነበረ፣ ሊፈርስ ይችል ነበረ። አሁን ለምሳሌ አንድ የሸክላ ድስትን ዝም ብሎ እሳት ላይ ቢጥዱት እንደሚፈርስ እንደሚናድ ሁሉ ጠፈርም ያለ ውሃ ከላይ ውሃ ባይኖር ኖሮ ከላይ ያለው ውሃ ነቷ ያቀዘቅዘዋል ማለት ነው። ጥቅሙ ይሄ ነው። ጠፈርን ከፀሐይ ብርሃን የተነሳ ከፀሐይ ሙቀት የተነሳ እንዳይሰነጠቅና እንዳይፈርስ እንዳይናድ ከላይ ያለው ውሃ ያቀዘቅዘዋል ማለት ነው። ስለዚህ የፀሐይ ሙቀት መቋቋም ይችላል ማለት ነው። ስለዚህ ይሄ በመጽሐፍ አክሲሞሮስ ያለ አገላለጽ ነው ራሱ ማለት ነው። የፀሐይ ጠፈር የሐኖስ ጠፈርን እንደሚያቀዘቅዘው ማለት ነው። ስለዚህ በዚህ መልኩ ጥቅም አላቸው ማለት ነው ሁሉም። ስለዚህ አቀማመጣቸውም ስናየው ልክ እንደዚህ ነው ማለት ነው። እንግዲህ ሐኖስ ከላይ አለ፣ ሐኖስ አለ፣ ከቅድም ያየናት እቺ የእሳት ባህር አለች። ጠፈር የምንለው ይሄ ድልድይ የመሰለው ነገር ማለት አሁን ድልድይ ስታየው ከላይ መኪና የሚሸጋገርበት መኪና የሚሄድበት አለ። ልክ ይሄኛው ድልድይ የሚያስተለው ይሄ ነገር በሙላ ጠፈር ነው ማለት ነው። እንግዲህ በዛ ውስጥ ነው የሰማያትን ብርሃናት እነዚህ ፀሐይን፣ ጨረቃን፣ ከዋክብትን ሁሉ ያረጋቸው። በዛ ውስጥ ነው የሚመላለሱት፣ እዛ ውስጥ ነው የሚሄዱት። ስለዚህ ሰው ሊገባባቸው ወደ እነሱ ቦታ ሊገባ አይችልም። እነዚህ ጠፈርን ማለፍ አይችልም ማለት ነው። ዝግ ናቸው። ወደ ጠፈር ወደ ጨረቃ ላይ ምናምን ነገር የሚወጣ ነገር አይደለም። እነዚህ ጋር የሚደረስም ነገር አይደለም ማለት ነው። ሲጀመር ሰው ልጅ አይወጣም ከዚህ ከጠፈር ውስጥ እና ይሄኛው ሁለተኛው ውሃ አለ ሐኖስ፣ የመጀመሪያው ይሄኛው ጠፈር ሁለተኛው ውሃ። ከዛ ይሄ ደግሞ ምድርን የከበበ ውሃ። እነዚህ ላይ እንግዲህ የሚኖሩ በኋላ የምናያቸው እንስሳቶች አሉ፣ ብሄሞትና ሌዋታን የሚባሉ። እዚህ ምድርን የከበበው ውሃ ትልቁ ሰፊ ውሃ ነው። እንግዲህ በጣም አሁን ካለው ከውቅያኖስ ጋር ራሱ በጣም የማይወዳደር በጣም ሰፊ ቦታ ነው። እዛ ላይ የሚኖሩ 2 እንስሳቶች ግሩማን እንስሳት አሉ። ከዛ ደግሞ ከምድር ስር ያለ ውሃ አለ ማለት ነው። ስለዚህ እነዚህ 4 የውሃ ዓለማቶች አሉ ማለት ነው። እንግዲህ ጠፈር ውስጥ ብርሃናት ይንቀሳቀሳሉ ብለናል። ስለ ብርሃናት አካሄድ እንግዲህ ትንሽ እንግዲህ እንዴት ነው ቀን የሚሆነው ማታ የሚሆነው? አሁን ለምሳሌ እዚህ ጋር ብርሃን ሆኖ እንዴት ነው ሙሉ ለሙሉ አብርቶ ሁሉ ጊዜ ቀን ሁሉ ጊዜ ማታ ለምንድን ነው የማይሆነው? ብርሃንና ሌሊት እንዴት ነው ወቅቶችስ የሚቀያየሩት እንዴት ነው የሚለውን እንግዲህ የፀሐይ እንትኗ ርቀቷ ማለት ነው ከምድር ብዙም ሩቅ አይደለም። ሳይንሱ እንደሚለው በጣም ብዙ ሚሊዮን ርቀት ሳይሆን ያላት ቅርብ ናት። መጠኗም ደግሞ ከምድር ያነሰ ነው። እንግዲህ ይሄ በጣም እንትን የሆነ መረጃ ነው ማለት ከምድር መጠኗ ያነሰ ነው ፀሐይ ማለት ነው። ልክ ትንሽ ናት እና ትንሽ በመሆኗም የምታበራው የምድርን
የተወሰነውን ክፍል ነው። ልክ እንደ ትንሽዬ መብራት አንድ አምፖል ማለት ነው። ትንሽዬ ክፍል ልክ ትልቅ አዳራሽ ውስጥ ስላለች አምፖል ትንሽዬ አምፖል ልክ እንደዛ ናት ማለት ትንሽዬ ክፍሉን የምድር ግማሹን ክፍል ስለምታበራ ሌላው ደግሞ ጨለማ ይሆናል። ስለዚህ ይሄኛው ቦታ ማታ ይሆናል፣ ይሄኛው ቀን እንላለን። ዞራ ደግሞ በዚህ በኩል ስትመጣ ደግሞ ይሄኛው በኩል ቀን ይሆናል፣ ይሄኛው ደግሞ ጨለማ ይሆናል። ስለዚህ በዚህ መልኩ በምትዞርበት ምክንያት መንገድ ምክንያት ሌሊትና ቀን ይፈራረቃሉ ማለት ነው። እንግዲህ ፀሐይ ምድርን ለመዞር 24 ሰዓት ይፈጅበታል። ልክ ከዚህ ጋር ጀምራ እዚህ ጋር ዞራ ለማምጣት 24 ሰዓት ይፈጅበታል። ያው አንድ ቀን የምንለው ማለት ነው። ስለዚህ ጨረቃም ደግሞ ምድርን ትዞራለች። እሷም ልክ በተመሳሳይ ልክ እንደ ፀሐይ እሷም ብርሃን አላት። ብርሃኗን በጨለማ በማታም በቀንም ትሰጣለች። ግን እሷም ምድርን ትዞራለች። ምድርን ለመዞር ስንት ቀን ይፈጅባታል? 24 ደቂቃ ከ51 ደቂቃ 24 ሰዓት ከ51 ደቂቃ ማለት ነው። ይሄም ማለት ምንድነው? ከፀሐይ 51 ደቂቃ ትዘጋጃለች ማለት ነው። አሁን እኩል ፀሐይና ጨረቃን ሂዱ ዙሩ ብንላቸው ምድርን ፀሐይ ቶሎ በ24 ሰዓት ብትመጣ ጨረቃ ደግሞ 51 ደቂቃ ዘግይታ ትመጣለች ማለት ነው። ስለዚህ እንደዚህ ወደ በሚቀጥለውም ቀን ወደኋላ እየቀረች እኩል ደግሞ የሚመጡበት በ29 ቀን በ12 ደቂቃ በ12 ሰዓት በ44 ደቂቃ ይሆናል ማለት ነው። ይህም እንግዲህ የጨረቃ ዑደት የምንለው ማለት ነው። የጨረቃ ዑደቷን የሚጨርሰው ጎዶሎ ሙሉ ሆና ከአንድ ሙሉ ጨረቃ ጎዶሎ ጣፍ ሆና ልክ እንደገና ሙሉ የምትሆንበት ማለት ነው። እንደዚህ በ29 ቀን በ12 ሰዓት ነው ማለት ነው። ከዛ በኋላ ደግሞ ሌላኛው ከዋክብትና ፕላኔት የሚባሉት ማለት ከዋክብትና ፕላኔት አንድ አይነት ናቸው። ፕላኔት ማለት በግሪኮቹ ሲያወጡ ፕላኔት አስተር የሚባል ነው እና ምንድነው ተንቀሳቃሽ ከዋክብት ማለት ናቸው። ፕላኔት ማለት እነሱም ከከዋክብት ነው የሚመደቡት። ሳይንሱ እንደሚለው እንደዚህ በጣም ግዙፍ አፈን ምናምን የሆነ ጁፒተር ከምድር ምን ያክል እጥፍ ነው 100 ምናምን እጥፍ የሚለው እንደዛ አይደለም። ቤተክርስቲያን ከዋክብት ናቸው። እነሱ ደግሞ ከጨረቃ ራሱ በጣም ያነሱ ናቸው መጠናቸው ማለት ነው። እና ፕላኔት የሚባሉ ከዋክብት ሁሉም ልክ እንደ ፀሐይ እንደ ጨረቃ ምድርን ይዞራሉ። እንደውም ምድርን ሲዞሩ ከፀሐይ ራሱ ፈጠን ብለው ነው የሚዞሩት። 23 ሰዓት ከ56 ደቂቃ ነው የሚጨርሱት ማለት ነው። ከፀሐይ 4 ደቂቃ ፈጠን ብለው ይጨርሳሉ ማለት ነው። ግን ፕላኔት የሚባሉት እነ ማርስ እነ ጁፒተር እነ ቬነስ ምንድነው አካሄዳቸው ነው የሚለየው ከከዋክብቶቹ። አንዴ ወደፊት ይሄዱና ከከዋክብቶቹ ጋር ከዛ ደግሞ ወደኋላ ይመለሳሉ። ከዛ ደግሞ ወደፊት ይሄዱና ደግሞ እንደገና ወደኋላ ይመለሳሉ። እንደዚህ ወደኋላ ወደፊት እያሉ ከዋክብቶች ሁሉም አንድ ላይ ሲኖሩ እነሱ ግን የራሳቸውን እንቅስቃሴ ስለሚያደርጉ ያንን እንትን ያደርጋሉ ማለት ነው። በዛ ምክንያት በአካሄዳቸው ምክንያት ለይቷቸዋል። ትንሽ ብርሃናቸውም ደግሞ ትንሽ ከፍ ያለ ነው። ስለዚህ በዛ ምክንያት ለይቷቸዋል። ወንደሪንግ ስታር ነው የሚሏቸው ግሪኮቹ ማለት ነው። ያው ዘዋሪ ከዋክብት ማለት ነው እና ከዋክብት እነዚህ እናያቸዋለን። ከዛ ወቅቶች ታዲያ እንዴት ነው የሚፈጠሩት ብለን ስናይ ወቅቶች እንግዲህ ፀሐይ ምድርን ስትዞር ዝም ብለህ በአንድ አቅጣጫ ብቻ አትዞርም፣ በአንድ ክበብ። አሁን እንደ ሁሉ ጊዜ ፀሐይን ብናያት አንዴ ወደዛ አንዴ ወደዚያ። አሁን ጥላ ራሱ ስናይ የሆነ ቀን ወር ላይ ያየው ጥላ በዚህ በኩል ደግሞ ይመጣል እና ፀሐይ ሁሉ ጊዜ የምትዞርበት እንትን እንደው በየቀኑ ነው የሚለዋወጠው ማለት ነው። ግን በአመት ውስጥ ምንድነው አንደኛ በጣም አጥብባ ምድርን የምትዞርበት ጊዜ አለ። ከዛ ደግሞ በመካከለኛ ርቀት ደግሞ የምትዞርበት አለ። በጣም በሰፊው ርቀት ደግሞ የምትዞርበት ጊዜ አለ ማለት ነው። እንግዲህ በዚህ በሚለዋወጥበት ጊዜ ነው ወቅቶች ራስ የሚፈጠሩት ማለት ነው። አሁን ለምሳሌ ምድር ከጠባቡ ክበብ እየዞረች እያሰፋች በየቀኑ ትንሽ ነው እያሰፋች የምትሄደው ማለት ነው። እያሰፋች ትሄዳለች። ከዛ አስፍታ ልክ የመጨረሻው በጣም ሰፊው ክበብ ጋር ትደርሳለች ማለት ነው። ይህንን አስፍታ የምትደርሰው በ6 ወር ጊዜ ውስጥ ነው ማለት ነው። ከዛ ላይ መጨረሻው ሰፊው ክበብ ጋር ደግሞ ከደረሰች በኋላ ደግሞ ያንኑ ክበብ ደግሞ መመለስ ጀምራ እያጠበበች እያንዳንዱን ቀን እያጠበበች ደግሞ ጠባቡ ጋር ደረጃ ጠባቡ ክበብ ላይ ትደርሳለች ማለት ነው። ይህም ደግሞ ለመፍጨት 6 ወር ይፈጅባታል ማለት ነው። ስለዚህ በዚህ ምክንያት
በምታሰፋና በምታጠብበት ጊዜ ወቅቶች ይፈጠራሉ ማለት ነው። አሁን ለምሳሌ ከጠባቡ ወደ መካከለኛው ክበብ በምንሄድበት ጊዜ የክረምት ወቅት ይፈጠራል። ከደሞ ከዚህ ከመካከለኛው ደግሞ ወደ ሰፊው ደግሞ ስንሄድ የጸደይ ወቅት ይፈጠራል ማለት ነው። ከዚህ ደግሞ ከሰፊው ደግሞ ተመለሰ እያጠበበች ወደ መካከለኛው ስንመጣ የበጋ ወቅት ይፈጠራል። ከዛ ደግሞ ከዚህ ደግሞ ወደ ጠባቡ ደግሞ ስንመጣ የመኸር ወቅት ይፈጠራል ማለት ነው። ስለዚህ በዚህ ምክንያት ብቻ ወቅቶች አራቱ ወቅቶች ይፈጠራሉ ማለት ነው። እንግዲህ ይሄ በመጽሐፈ ሄኖክ ላይም በደንብ በግልጽ ተገልጿል ማለት ነው። እንደውም 6 ደጃፎች እንዳሏት ፀሐይ ማለት ነው። እነዚህ የሚመላለሱበት 6 ይህንን አሁን እኛ በሰፋ አድርገን ያየነው አይደለ? እነሱ መጽሐፈ ሄኖክ ላይ እንደውም ቅዱስ ሄኖክ ያየው እነዚህን ከፋፍሏቸው በዚህ ውስጥ 3 መስኮት እንዳለ በዚህ ውስጥ 3 ደጃፍ እንዳለ አድርጎ ያንን ገልጾታል ማለት ነው። ምንድነው መጽሐፈ ሄኖክ ምዕራፍ 72 ላይ ማለት ነው። እና እነዚህን 6 ደጃፎች አሁን ለምሳሌ አንደኛውን ደጃፍ ይሄ እንደመጨረስ ፈርስት ጌት እንደመጨረስ 30 ቀን ይፈጅባታል ማለት ነው። እቺን 30 ቀን ይፈጅባታል። ቀጥሎ 30 ቀን ይሄኛው ከዚህኛው እዚህ ድረስ ለመድረስ እንግዲህ 90 ቀን ከዛ ላይ ደግሞ 1 ቀን ይጨምራል ማለት ነው። 91 ቀን ከዛ ወደዚህ 91 ከዛ ሲመለስ 91 አድርጎ በ364 ቀን አመቱን ይጨርሰዋል ማለት ነው። እንግዲህ መጽሐፈ ሄኖክ ላይ እንደዛ አድርጎ ነው አመቱን የሚቆጥረው። እንግዲህ እነዛ አራቱ ወቅቶችን በአራቱ ባህሪያት ይመሰላሉ። አሁን ለምሳሌ የክረምት ወቅት በምን ከሰኔ እስከ መስከረም 25 ነው። ከሰኔ 25 እስከ መስከረም 25 ነው። ይሄ ወቅት እንግዲህ ከመጀመሪያው ደጃፍ ወደ 3ኛው ደጃፍ የምትሄድበት ነው። ህልመል መለክ ነው የሚመግበው የዛን ጊዜ የሚወጣው ኮከብ ከዛ በውሃ ይመሰላል። ምክንያቱም ቀዝቃዛና ብርዳማ የሆነ ወይም እርጥበታማ ወቅት ነው እና ምንድነው ጁን 26 ላይ ወይም ልክ ይሄኛው እንትኑ ላይ የመጨረሻ ጫፍ ላይ የምንደርስበት ጊዜ ላይ ይሄ የሰኔ 21 ወይም የአመቱ ረጅሙ ቀን ይፈጠራል ማለት ነው። ረጅሙ ቀን ሌሊቱ ደግሞ አጭር የሚሆንበት ቀን ማለት ይፈጠራል ማለት ነው። ስለዚህ ክበቧን እያነሰች ወደ 3ኛው ደጃፍ ትደርሳለች ማለት ነው። ከዛ በኋላ ደግሞ የጸደይ ወቅት ይጀምራል ማለት ነው። ይሄ ደግሞ ከመስከረም 26 እስከ ታህሳስ 26 ነው። እንግዲህ ከ4ኛው ደጃፍ ወደ 6ኛው ደጃፍ የምትሄድበት ነው ማለት ነው። እያሰፋች ማለት ነው። እንግዲህ በበርኬል ነው የሚመግበው ኮከብ። ከዛ ላይ ደግሞ ነፋሱ ደግሞ የዛን ጊዜ በነፋስ ይመሰላል። ያው እሸት ምናምን የሚደርስበት ጊዜ ነው። ይሄ ከመስከረም እስከ ታህሳስ ማለት ነው። ነፋሻማ የሆነ ቦታ ነው ጊዜ ነው። እሱም በሞቃትና በእርጥበት አይነት እንትን ይወከላል። ሴፕቴምበር 24 ማለት ደግሞ የጸደይ እኩሌታ ወይም መስከረም 26 ማለት ሌሊቱም ቀኑም እኩል የሚሆንበት ጊዜ ማለት ልክ እዚህ ጋር ስደርስ ቀኑም ሌሊቱም እኩል ይሆናል ማለት ነው። ከዛ ደግሞ ይሄ ደግሞ በጋ ይጀምራል ማለት ነው። ከታህሳስ 26 እስከ መጋቢት 25 ማለት ነው። እንግዲህ ደግሞ ከ6ኛው ወደ 4ኛው ደጃፍ የምትመለስበት እዚህ ጋር ደረሰች አይደለ? ከዚህ ደግሞ እየተመለሰች ወደ 4ኛው ደጃፍ የምትመለስበት ጊዜ ነው ማለት ነው። ናርናኤል ነው የሚመግበው መጋቢው ወይም የሚወጣው ኮከብ። ከዛ በእሳት ይመሰላል። እንግዲህ በጋ ወቅት በእሳት ይመሰላል። ሞቃት ነው፣ ደራቃማ ነው፣ ፀሐይ የሚበዛበት ጊዜ ነው እና መስከረም 26 ማለት የታህሳስ 26 ላይ በተቃራኒው ከዚህ ጋር ከሰኔ 26 በተቃራኒ ይሄ ደግሞ ቀኑ የሚያጥርበት ማለት ነው። ቀኑ በጣም አጭር የሚሆንበት ሌሊቱ የሚረዝምበት ማለት ነው። ሰኔ ላይ ቀኑ ይረዝማል። እንግዲህ እንደውም ይሄ የገና ጀንበር ይባላል። የገና ጀንበር ማለት አጭር ነገር ነው ቀኑ ማለት ነው። ፀሐይዋ ቶሎ ነው የምትመሸው ማለት ነው። ስለዚህ ታህሳስ 26 እንደዚህ ይፈጠራል ማለት ነው። ከዛ በኋላ ደግሞ ስፕሪንግ ወይም ከገና ቀጥሎ መኸር ወቅት ማለት ነው። ከመጋቢት እስከ ሰኔ 25 ያለው ጊዜ ነው። እንግዲህ ከ3ኛው ወደ 1ኛው ደጃፍ የምትዘዋወርበት ጊዜ ነው። ሚልክኤል ነው የሚመግበው የሚወጣው ኮከብ። እንትኑ በምድር ይመሰላል። እሱም ቀዝቃዛና ደረቃማ ነው ባህሪው ማለት ነው። እንግዲህ ማርች 26 ወይም መጋቢት 26 ላይ
ወይም እዚህ የመኸር እኩሌታ ይፈጠራል ማለት ነው። እንግዲህ ዛሬ ስንተኛው ኮከብ ላይ እንደሆነ ስንተኛው ደጃፍ ላይ እንደሆነች እንግዲህ ማስላት ትችላላችሁ ማለት ነው። ዛሬ ቀን ስንት ነው? ዛሬ አሁን ግንቦት 5 አይደለ? ስለዚህ አሁን ከማርች ከሚያዝያ እስከ ግንቦት 26 ከመጋቢት እስከ ሚያዝያ 26 የመጀመሪያውን ኮከብ ሶስተኛውን ኮከብ ትጨርሳለች ማለት ነው። ከዛ ላይ ከሚያዝያ ደግሞ እስከ ግንቦት 26 ደግሞ ሁለተኛው ደጃፍ ላይ ነው የምትሄደው። አሁን ያለችው ሁለተኛው ደጃፍ ላይ ነው ማለት ነው፣ ፀሐያችን ማለት ነው ያለችው። ከዛ ደግሞ ከግንቦት 26 እስከ ሰኔ 26 ደግሞ ወደ አንደኛው ደጃፍ ትሄዳለች ማለት። ስለዚህ በዚህ ማገናኘት እንችላለን። ይሄ የሚወራው ይሄ የተጻፈው የምናየው ፀሐይ የምናየው ጠፈር ላይ ያለውን ክስተት ነው እንጂ ይሄ ልብ ወለድ ምናምን አይደለም። እና ማገናኘት መቻል አለብን። ብዙ ጊዜ አሁን እዚህ ላይ ዝም ብለን ጽሑፉን ሰምተን መተው ብቻ ሳይሆን በቃ ጠፈር ሲባል የሆነ ጠፈር የምናየው ሰማዩ ጠፈር ነው። ውሃ አለ ሲባል ከዛ በላይ ውሃ አለ፣ ሲኦል አለ ሲባል ከስር ሲኦል አለ። እና ይሄንን እንትን በቃ ወደ እውነታው መውሰድ አለብን። ይሄ ዝም ብሎ ስዕል ብቻ ወይ ማለት የሆነ መግለጫ ብቻ ሳይሆን አሁን ያለንበት ምድር ነው እያወራን ያለ ነው ማለት ነው። እና ወደም እንትኑ እንትን ማድረግ አለብን፣ ማገናኘት አለብን ማለት ነው ሁሉ ጊዜ። ስለዚህ እነዛን የዓለማተ ውሃና በብርሃናቸው የብርሃናትን አካሄድ አይተናል ማለት ነው። ከዛ በኋላ ደግሞ 5 የዓለማተ መሬት አሉ ብለናል። እነዚህ ዓለማተ መሬት እንግዲህ የመጀመሪያዋ መሬት ናት። እንግዲህ የምንኖርባት እዚህ ጋር ያለችው መሬት ናት። መሬት ማለት እንግዲህ ብዙ አይነት ሰው ኃጥኡም ጻድቁም እንስሳውም ተክሉም በሙሉ ያለበት የሚኖርበት ስጋ የለበሰ በሙላ የሚኖርበት ቦታ አለው ማለት ነው መሬት ማለት ነው። እንግዲህ ቅዱሳኖች የሚወለዱትም የምንሞተውም ከዛ በኋላ ነው። ከመሬት ነው ወደ ገነትም ወደ ሲኦልም ወደ ብሔረ ሕያዋንም ብሔረ ብፁዓንም የምንሄደው ከገነት ነው ማለት ነው። እና ሁሉም ነገር የሚነሳው ከገነት ነው ማለት ከምድር ከዚህኛው ምድር ነው ማለት ነው። እንግዲህ ምድር ላይ የሰውና እንስሳትም ሳይሆን ልዩ ልዩ ሌሎችም ፍጡራኖች እንዳሉ ይነገራል። አሁን ለምሳሌ ፊታቸው ወደ ውሻነት የተገጸ ከለባት የሚባሉ ሌሎችም ሰበዳአት የሚባሉ እንደዚህ ከእንስሳና ከሰው ጋር የተዳቀሉ ብዙ አይነት በጣም ደቃቅ ሰዎች ራሱ እንዳሉ፣ ከምድር ውስጥ ራሱ ሌላ ብዙ መኖሪያዎች እንዳሉ፣ ከምድር በላይም ከባህር ውስጥም በዋሻዎች ውስጥም በጣም ብዙ በባህር ውስጥ ራሱ በጣም ብዙ ልዩ ልዩ ፍጡራን አይተናቸው ማናቃቸው ራሱ አሁን ኤሊያን ተብለው የሚመጡ ወደፊት ይመጣሉ የሚባሉ እና እነዚህ በሙላ ፍጡራን ምድር ላይ ናቸው። ከሌላ የሚመጣ የለም። ከጠፈር ዝግ ስለሆነ ከሰርም ከሲኦልም ከገነትም የሚመጣ ነገር የለም። እዚሁ ምድር ላይ ነው ያለው ድራማው በሙላ ማለት ነው። እና ኤሊያን በሉ ሌላም ልዩ ልዩ በሙሉ ፍጡራን ያሉት እዚሁ ምድር ላይ ነው ማለት ነው። አይተናቸው ማናውቀው በሙላ ራሱ በባህር ውስጥ በዋሻ ውስጥ በምድር ስር ራሱ ሌላ ትላልቅ ከተሞች እንዳሉ የሰለጠኑ ከተሞች ራሱ እንዳሉ የሚነገሩ እንትኖች አሉ፣ መጽሐፍትም አሉ። አሁን የዜና እስክንድር ላይ እንደዚህ ጎግና ማጎግን አይቶ ዘግቶባቸው እንደመጣ በጣም የሚያስፈሩ ከባድ ፍጡራኖችን አይቶ እነሱን እንደዘጋባቸው ይናገራል ማለት ነው። እና ምድር ላይ ነው በሙላ እነዚህ ፍጥረታቶች አሉ። ከሌላ የሚመጣ ነገር የለም። ከስፔስ የሚመጣ ነገር የለም። ከፀሐይ ከጨረቃ የሚመጣ ነገር የለም። እዚሁ ከጠፈር ስር ጠፈር ዝግ ነው። ሁሉም ስጋ የለበሰ በሙሉ የሚኖረው እዚህ ውስጥ ነው። ከዛ ውጪ መናፈስት ናቸው ያሉት ማለት ነው። እሺ ከዛ በኋላ ያለው ገነት ነው። ከምድር ከፍ ብላ እንግዲህ በስተ ምስራቅ በኩል ያላቸው ገነት እንግዲህ የጻድቃን መኖሪያ ናት። የጻድቃን ሰማዕታት መኖሪያ ናት። በስራቸው የቅዱሳን ርስት ናት ነው የሚባለው ገነት ማለት ነው። የቅዱሳን ቦታ አላቸው። ርስት ማለት ልክ ቦታ የነሱ ቦታ አላቸው እና እኛ ስንሞት በእነሱ ርስት ስር ነው የምንገባው። በቅዱሳኑ ርስት ስር ነው የምንሆነው የምናድረው ማለት ነው። ልክ በእነሱ አሁን የመላእክት ቦታዎች የቅዱሳን አሁን እኛም ቅዱሳን በሙላ እነሱ በድካማቸው በመከራቸው ሰማዕታትም ያንን በሙላ ችግር ተቋቁመው ይህንን በሙላ መከራት አልፈው ለእግዚአብሔር ብዙ ነገር ዋጋ ስለከፈሉ እግዚአብሔር ደግሞ ዋጋቸውን ርስት ነው የሰጣቸው ማለት ነው፣ መኖሪያ ቦታ ማለት ነው። ስለዚህ ገነት ውስጥ
በእነሱ ርስት ስር ነው። እኛ እንግዲህ በእነሱን ተማጽነን በእነሱ ስር ነው የምንገባው እንጂ እኛ ዝም ብለን እዛ ገነት ላይ ተባርከን የምንኖርበት ቦታ አይደለም ማለት ነው። ስለዚህ ገነት የቅዱሳኑ ርስት ነው። በእኛ ለዚህ ነው ዝክራቸውን እንዘክር፣ ቅዱሳንን አማላጅነታቸውን እንጠይቅ የሚባለው በእነሱ ስር ስለምንሆን ነው። እና በእነሱ ስር ነው የእነሱን አስገነስን ማለት ነው። እኛም ደግሞ በሃይማኖት አንድ ስለሆነን እነሱ ያስገቡናል ብለን ተስፋ እናደርጋለን ማለት ነው። ይቀበሉናል ብለን ተስፋ እናደርጋለን። ልክ አሁን በምድር ላይ ቤተክርስቲያኖች እንዳሉ የቅዱስ ሚካኤል ቤተክርስቲያን፣ የቅዱስ ገብርኤል፣ የአቡነ ተክለ ሃይማኖት፣ የአቡነ ገብረ መንፈስ ቅዱስ ተብሎ በዛ ውስጥ ብዙ ካህናት፣ መነኮሳት፣ ዲያቆናት እንዳሉ እንደሚኖሩ ሁሉ ልክ ገነትም ልክ እንደዛ አይነት ርስት ኖሯቸው የተለያዩ ሰዎች በዛ ርስት ስር ነው የሚኖሩት ማለት ነው። ከዛ በኋላ ሲኦል አለች። ሲኦልም እንግዲህ ያው ሃይማኖት የሌላቸው እምነት እንግዲህ ያላመኑ ያልተጠመቁ እምነት ጎዶሎ ያላቸው ሰዎች የሚገቡባት ቦታ ናት ማለት ነው። እንግዲህ ክርስቲያንም ሆነ ተጠምቀውም በምግባር ችግር ሊገቡ ይችላሉ። አሁን ለምሳሌ በቃ የምግባር በጣም ክፉ ሰው ከሆነ ቢጠመቅ ክርስቲያን ቢሆንም ክፉ ሰው ቢሆንም ሊገባ ይችላል ወደ ሲኦል ማለት ነው። እና ግን ደግሞ ጥሩ ነገር ሊሰራ ይችላል። አሁን ለምሳሌ በህይወቱ በሙሉ መጥፎ ነገር ሰርቶ አንድ በቅዱስ ስም ውሃ ሊያጠጣ ወይ ጥሩ ነገር ሊሰራ ይችላል እና ያ ሰውዬ በክፉ ምግባሩ ሲኦል ሊገባ ይችላል። ግን ሲኦል ገባ ማለት ደግሞ መጨረሻ አይደለም። ከሲኦል ቅዱሳኖቹ ይለምናሉ ማለት ነው። ከገነት ሆነው ከምድር ላይ ያሉ ቅዱሳን ሁላ ያ ሰው ያ መጥፎ ሰው ሲኦል የገባው ሰው እግዚአብሔር እንዲምራው ከሲኦል እንዲያወጣው ይለምናሉ ማለት ነው። እና እንደ እግዚአብሔር ፈቃድ እንግዲህ ሂዱ አውጡት ብሎ ይልካቸዋል። ሄደው ከሲኦል ያንን ነፍስ ያወጣሉ ማለት ነው። እንግዲህ ይሄ በገድላት ላይ በቅዱሳን መጽሐፍ ላይ የተጻፈ ታሪክ ነው ማለት ነው። ብዙ እንደውም ቅዱስ ሚካኤል መላእክቶች ራሱ ይላካሉ ሺህ በክንፉ ሺህ በአክናፉ ተብሎ እንግዲህ ነፍሳትን ከሲኦል እያወጣ ማለት ነው የሚላኩባቸው ጊዜያቶች በበዓላት ጊዜ ነፍሳቶች የሚወጡበት ጊዜ አለና እነዛ አምነው ተጠምቀው ግን በክፉ ምግባራቸው የተወሰነ ጊዜ ተቀጥተው የሚወጡ ማለት ነው። ግን ጻድቃን ሰማዕታትን የካዱ መላእክትን የካዱ ሰዎች ግን ማን ይለምንላቸዋል? ማን ይጠይቅላቸዋል? ማለት ለነሱ ከባድ ነው ማለት ነው። ስለዚህ ያው ለዚህ ነው ቤተክርስቲያንም ጻድቃን ሰማዕታትን ብዙ ክብር የምትሰጠው ማለት ነው። ስለዚህ እነዚህ ያው ጊዜ መቆያ ናቸው። ገነትም ሲኦልም ጊዜ መቆያ ናቸው። እስከ ዳግም ምጽአት ጊዜ ነው። ከዛ በኋላ እነዚህ ይጠፋሉ ማለት ነው። ገነት ያሉት ወደ መንግስተ ሰማያት፣ ሲኦል ያሉት ወደ እንግዲህ ገሃነም ይሄዳሉ ማለት ነው። ከዛ በኋላ እንግዲህ የቀሩት ደግሞ ዓለማተ ምድር ብሔረ ሕያዋንና ብሔረ ብፁዓን ይባላሉ። ብሔረ ሕያዋን እንግዲህ ብሔረ ሕያዋን ጻድቃን ሰማዕታት እንግዲህ ያልሞቱ ቅዱሳኖች የሚኖሩበት ማለት ነው። እንግዲህ በእግዚአብሔር ፈቃድ ተሰውረው ያሉ ናቸው። አልሞቱም፣ አይበሉም፣ አይጠጡም። ልክ እንደ መላእክት ጸንተው የሚኖሩበት ቦታ ነው ማለት ነው። አያረጁም ራሱ። አሁን ከነዚህ ከሄዱት ቅዱሳኖች መካከል እነ ነብዩ ሄኖክ፣ እነ ነብዩ ኤልያስ፣ እነ ቅዱስ ዮሐንስ ወንጌላዊ፣ እነ ቅዱስ ያሬድ፣ እነ አቡነ አረጌ፣ እነ ይምርሃነ ክርስቶስ በጣም ብዙ ቅዱሳኖች አሉ። ብሔረ ሕያዋን ሄደው ሳይሞቱ የሚጠብቁ ማለት ነው። እንግዲህ ለምንድን ነው እስከዛሬ ድረስ ለምንድን ነው እግዚአብሔር የጠበቃቸው ብንል፣ አንደኛ በመጨረሻው ዘመን ጊዜ በሐሳዊ መሲህ ጊዜ ሃይማኖትን የሚያስተምር የሚሰብክ ሰው ስለሚጠፋ እነዚህ ኃይለኛ የሆኑ ከባድ አሁን ለምሳሌ ነብዩ ሄኖክ ታላቅ ነብይ ነው። ነብዩ ኤልያስ ታላቅ ነብይ ነው። እነ ቅዱስ ዮሐንስ ወንጌላዊ እንግዲህ ትልቅ ወንጌላዊ ነው። በጣም ክብር ያላቸው ናቸው። እነ ቅዱስ ያሬድ በጣም ታላላቅ ቅዱሳን ናቸው። እነዚህን እንግዲህ ተጠብቀው እስከ ብሔረ ሕያዋን እግዚአብሔር ጠብቆ እንግዲህ ሳይሞቱ አስጠብቆ በሐሳዊ መሲህ ጊዜ እየመጡ ሃይማኖትን የሚሰብኩ የሚያስተምሩ የሚያጠኑ ይሆናሉ ማለት ነው። ስለዚህ በዚያን ጊዜ ግን እንደ ሰማዕትነትን እየተቀበሉ ሃይማኖትን የሚያስተምሩ ናቸው ማለት ነው። እንግዲህ ከዛን ጊዜ ጀምሮ አልሞቱም። አሁን ነብዩ ሄኖክ ከተሰወረ እንግዲህ 6000 ምናምን ዓመት ይሆናል ከኛ ጊዜ ጀምሮ ማለት ነው። ግን
እንግዲህ እስካሁን ሳይሞት ሳያረጅ እስከዛው ድረስ ተጠብቋል ነብዩ ኤልያስም እስከዚህ ድረስ ማለት ነው። እንግዲህ በጣም ብዙ ሺህ ዓመታት ነው እነዚህ ከገቡ፣ ግን ሳያረጁ እስከ መጨረሻው ዘመን ጊዜ ይጠብቃሉ ማለት ነው። እና በዚህ መልኩ ብሔረ ሕያዋን አለ። ብሔረ ብፁዓንም ተመሳሳይ ናቸው። እነዚህ ግን ይወልዳሉ፣ ልዩነታቸው ማለት የመውለድ ይወልዳሉ፣ ልጅ አላቸው። እነዚህ እንግዲህ በምንድነው በነብዩ ኤልያስ በነብዩ ኤርሚያስ ዘመን እንግዲህ የኢየሩሳሌም ጥፋትን አታሳየን ብለው ጸልየው እግዚአብሔር ሙሉ ለሙሉ ከምድር ላይ የሰወራቸው ናቸው። እንግዲህ እነዚህ ምንም ልብስ አይለብሱም። ልክ እንደና አዳምና ሔዋን በእንትን በቃ በጸጋ እግዚአብሔር ነው የሚኖሩ። ልብስ ምናምን ዓለማዊ ነገር እንትን አያደርጉም። እና ወንድና ሴት የሚገናኙት አንድ ጊዜ ነው። እነሱም 3 ጊዜ ነው የሚገናኙ። 3 ልጅ ይወልዳሉ። እነሱም 2 ወንዶች 1 ሴት ልጅ ይወልዳሉ። አንደኛው ልጅ ካህን ይሆናል። አንደኛው ወንድና ሴቱ ደግሞ ከሌላ ጋር እየተጋቡ ለዘር መተኪያ ይሆናሉ ማለት ነው። እንግዲህ እነዚህ 1000 ዓመት ነው እድሜያቸው ማለት ነው። ከዛ በኋላ 1000 ዓመት ሲሆን ይሞታሉ፣ ወይም ደግሞ የቀሩት ደግሞ ወደፊት ወደ ምድር ይመጣሉ ይባላል። እነዚህም ብሔረ ሕያዋንም ብሔረ ብፁዓንም ያሉት ወደ ምድር ይመጣሉ ማለት ነው። እንግዲህ በነብዩ ኤርሚያስ ዘመን ቢሄዱም ጌታችን መድኃኒታችን ኢየሱስ ክርስቶስ ብሔረ ብፁዓን እየሄደ እንደሚሰብክ ያስተምር እንደነበረ ቅዱሳን መጻሕፍት ይናገራሉ። ሌላም ደግሞ ቅዱስ አባት ቅዱስ ዞሲማስ የሚባሉ አሉ። እሳቸውም እንግዲህ እዛ ድረስ ሄደው የእነዚህን አኗኗር አይተው የጻፉልን ገድላቸው ላይ ያለ ቅዱስ ዞሲማስ ገድል ላይ ያለው ስለ ብሔረ ብፁዓን አኗኗር የሚናገር ማለት ነው። እሳቸው ቅዱስ ዞሲማስ አይተውታል። ወንጌላዊ ማቴዎስም እንግዲህ ወንጌልን ሰብኮላቸዋል። ወንጌልን ሰብኮ የሀገረ ስብከቱ እንግዲህ እንትንን ያጠቃልል ብሔረ ብፁዓንም ያጠቃልል ነበረ ማለት ነው። እንደውም ቅዱስ ዞሲማስ ወደ ብሔረ ብፁዓን ሲገቡ የሆነ ትላልቅ ዛፎች ከምድር እስከ ሰማይ የሚደርስ ዛፍ ነበረ ነው ያሉት። እና ያ ዛፍ ጎንበስ ብሎ ቅዱሱን ከጫፋቸው ላይ ጫፉ ላይ እንዲቀመጥ ከዛ ላይ ደግሞ ቀና ብሎ አሻግሮ እንዳሻገራቸውና ወደ ብሔረ ብፁዓን እንደገቡ ይነገራል ማለት ነው። ስለዚህ ብሔረ ብፁዓን እንግዲህ የምትገኘው ከፍ ብላ በደቡብ በኩል ነው። ብሔረ ሕያዋን ደግሞ ከምድር ከፍ ብላ በስተ ሰሜን ነው ማለት ነው። እንግዲህ የአምስቱ ዓለማተ ምድር እንግዲህ እነዚህ ይመስላሉ ማለት ነው። ምድር ከሁሉም ማለት ገነት ከሁሉም ከፍ ያለች ናት። ከዛ በኋላ ደግሞ ብሔረ ሕያዋን ደግሞ ከገነት ትንሽ ዝቅ ትላለች። ብሔረ ብፁዓን ደግሞ ከብሔረ ሕያዋን ዝቅ ወረድ ትላለች። ምድር ደግሞ 3/4 አለች። ከምድር በታች ደግሞ ሲኦል አለ ማለት ነው። እንግዲህ በብርሃን ደረጃቸውም እነዚህ ማየት እንችላለን። ገነት ከሁሉም ብርሃን ናት። በጣም በብርሃን የተሞላች ናት። ከገነት ቀጥሎ ደግሞ ብሔረ ሕያዋን አለች። ብሔረ ሕያዋን ብርሃንነቷ ከገነት ቢወድም ከሌሎቹ ብርሃናማ ናት። ብሔረ ብፁዓን ከዛ ላይ ብርሃናማ ናት። እቺ ምድር ደግሞ ጨለማ ናት ከሌሎቹ ጋር ስትታይ። ሲኦል ደግሞ ከዚህ የባሰ ከዚህ ምድር የባሰ ጨለማ ናት። ሌሎቹ በርባሮስ ደግሞ የጨለማ ሁሉ ማከማቻ ማለት ነው። እግዚአብሔር በዕለተ እሑድ ከፈጠራቸው ጨለማ ውስጥ ይህንን ጠቅላላ የከተተው ጨለማውን የፈጠረውን ጨለማ ያስቀመጠው በርባሮስ ውስጥ ነው። ብርሃኑን ደግሞ የፈጠረውን ብርሃን ደግሞ ያስቀመጠው በ7ቱ ሰማያት ነው። እና ከገነት በላይ ደግሞ 7ቱ ሰማያት በጣም ብሩህ ናቸው ማለት ነው። ስለዚህ አቀማመጣቸው የአምስቱ ዓለማተ ምድር ይህንን ይመስላል ማለት ነው። ከዛ በኋላ 2 ደግሞ የሚቀሩን እንግዲህ የነፋስ ዓለማቶች አሉ። እነሱ 2 ናቸው፣ ባቢል እና ታላቁ ነፋስ የሚባሉ አለ። ባቢል ማለት ከጠፈር በላይ ከሐኖስ በታች ያለ ይሄ ሐኖስን የሚይዝ ረጋ ያለ ንፋስ ነው የሚባለው። ከስር ደግሞ ያለው ይህም በሙሉ ተሸክሞ እንግዲህ ውሃውንም፣ ፀሐዩን፣ ጨረቃ፣ ብሔረ ብፁዓን፣ ብሔረ ሕያዋንንም እነዚህም በሙሉ ምድሩንም በሙሉ ተሸክሞ ምድር ላይ ያለውን እንስሳቱን እጽዋቱን ተሸክሞ ያለው እንግዲህ በነፋስ ላይ ነው እንግዲህ እግዚአብሔር ያስቀመጠው ማለት ነው። እንግዲህ ይሄ በጣም ይከብዳል አይደል? ይሄም በሙሉ ሸክም እንዴት ነው ንፋስ ሊሸከመው የሚለው እንዴት ንፋስ ያዘ የሚለውን በጣም ለመረዳት እንትን ያደርጋል። ለምን አስቀመጠው ንፋስን ከስር አደረገው የሚለውንም እሱን እናየዋለን። ግን ይሄን ለመረዳት አሁን ለመኪና አሁን ከስር ምንድነው መኪናውን ከባድ ነው፣ ሰው ሊያነሳ አይችልም። ከስር ግን ጎማው ምንድነው? ጎማው ነፋስ ነው አይደል? ልክ እንደዛ አይነት ማለት ነው። ይሄም ምሳሌ አሁን ይሄን በሙሉ ሸክም የተሸከመው ነፋሱ ማለት ነው።
መኪናውን ልክ የመኪናውን ክብደት በሙላ ጎማ ውስጥ ነፋሱን እንደተሸከመው ሁሉ ይህም በሙላ ምድር ደግሞ የተሸከመው ነፋስ ነው ማለት ነው። ስለዚህ ነፋስንና እሳትን ከስር አደረጋቸው። እንግዲህ እንደምታዩት ጋር እሳትና ነፋስን ከስር መሬትን፣ ውሃና ጠፈርን ደግሞ እነዛን ደግሞ ከላይ አደረጋቸው። ለምን እግዚአብሔር እንደዚህ ያደረጋቸው ብለን ደግሞ ስንጠይቅ ይሄም ወደ ምን ይመራናል? ወደ ስበት ኃይልን ደግሞ እንድንመረምር ያደርገናል ማለት ነው። በስበት ኃይል እንግዲህ እግዚአብሔር ሁሉም ስነ ፍጥረት የተፈጠረው ከአራቱ ባህሪያት ነው ብለናል። እንግዲህ አንደኛው ውሃ፣ አንደኛው መሬት፣ አንደኛው ነፋስ፣ አንደኛው እሳት ነው ብለናል። እንግዲህ ሁለቱ ውሃና መሬት ምንድናቸው? ክቡዳን ናቸው፣ ከባድ ናቸው፣ ጠጣር ግዙፋን ናቸው። እነሱ ምንድነው አቅጣጫቸው? ወደ መሬት ነው፣ ወደታች የሚወርቁ ወደታች አቅጣጫ ማለት ነው። ስለዚህ የሆነ ነገር የሚሸከማቸው ነገር ከሌለ እታች ወርደው በርባኖስ ውስጥ ይገባሉ ማለት ነው፣ ወድቀው ማለት ነው። ነፋስና መሬት ደግሞ ነፋስና እሳት ደግሞ ቀሊላን ናቸው ወይም ረቂቃን ናቸው። እነዚህ ደግሞ የሚሸከማቸው የሚይዛቸው ከላይ የሚደግፋቸው ነገር ከሌለ በላይ ከሰማያት ሰማይ እንውጣ ነው የሚሉት። ስለዚህ ነፋስና እሳትን ከስር አደረጋቸው፣ ውሃና መሬትን ደግሞ ከላይ አደረጋቸው። ስለዚህ እሳትና ነፋስ ወደ ላይ ለመውጣት ሲፈልጉ፣ መሬትና ውሃ ደግሞ ወደ ታች ለመውረድ ሲፈልጉ ምን ያደርጋሉ? ይደጋገፋሉ ማለት ነው እርስ በርስ። ስለዚህ እርስ በርስ ተደጋግፈው ጸንተው ይኖራሉ ማለት ነው። ምድር ወደ ላይም አትሄድም፣ ወደ ታችም አትወርድም፣ እዛው ላይ ጽንት ብላ ረግታ ያለች ናት ማለት ነው። ስለዚህ እግዚአብሔር ለዚህ ነው እሳትንና ነፋስን ከስር ውሃና ጨረቃን ውሃና መሬትን ደግሞ ከላይ ያደረገው ማለት ነው። ይህ ከውጭም ብቻ ሳይሆን ግን እያንዳንዱ በምናየው በምድር ላይ ባለውም ነገር አሁን በአካባቢያችን በምናየውም ሁሉም ነገር ከነዚህ ስለተሰራ የነዚህ ባህሪያት መብዛትና ማነስ የአንዱን ዕቃ ወደ ላይ ከፍ ያደርጓል ወይ ዝቅ ያደርጓል። አሁን በአንድ ቁስ አካል ውስጥ የእሳትና የነፋስ ባህሪው ከመሬትና ከውሃ ባህሪው ቢበልጥ ያ ቁስ አካል ወደ ላይ ከፍ ይላል፣ ወደ ላይ ይሄዳል ማለት ነው። ወይ የምድርና የመሬት ባህሪው ደግሞ ከበለጠ ያ ነገር ይወድቃል ወደታች ማለት ነው። አሁን ለምሳሌ ውሃን እንውሰድ። ውሃን አሁን ብናሞቀው ምን ይሆናል? አሞቅ ነው ማለት የእሳት ባህሪ ጨመርንበት ማለት ነው እዛ ውሃ ውስጥ። ከዛ በኋላ ያ ውሃ ምን ይሆናል? እየሞቀ የእሳት ባህሪ እያገኘ ምን ይሆናል? የእሳት ባህሪ ደግሞ ከእሳት ባህሪ አንዱ ደግሞ ወደ ላይ መሄድ ነው ማለት ነው። ስለዚህ ይተናል ማለት ነው። እንደ እንፋሎት ሆኖ ወደ ላይ ይሄዳል ማለት ነው። የእሳት ባህሪ ስላገኘ ማለት ነው። የእሳት ባህሪ ከውሃ ባህሪ በለጠው ማለት ነው። ስለዚህ እንደዚህ ይተንና ይሄድና ግን ደግሞ የእሳት ባህሪው ደግሞ ሲለይ ሲቀዘቅዝ ደግሞ ምን ይሆናል? የውሃ ባህሪው ይመለስ። ቅዝቃዜ የውሃ ባህሪ ስለሆነ ይመለስና እንደ ዝናብ ሆኖ እንደ እርጥበት ሆኖ ይዘንባል፣ ይወድቃል ማለት ነው። ስለዚህ በዚህ መልኩ በአንድ ቁስ አካል ውስጥ የነዚህ እንትኖች ባህሪያት መበላለጥ እቃውን ከፍ ያደርጓል ወይ ዝቅ ያደርጓል ማለት ነው። እና ከሁሉም ቀላሉ ምንድነው? እሳት ነው። እሳት ከሁሉም ቀላል ነው። ከዛ በኋላ ነፋስ፣ ከዛ በኋላ ውሃ አለ፣ ከዛ በኋላ መሬት አለ። ይሄንን በሰውነታችን ውስጥ ራሱ ማየት እንችላለን ማለት ነው። በሰውነት ነፍስ ፍጥረቶች ውስጥ ማየት እንችላለን። አሁን እሳት በምን ይወከላል? በአይምሮአችን በጭንቅላታችን ይወከላል። አይምሮአችን እንዴት ነው? ይግላል፣ ያተኩሰናል አይደለ? እሱ በእሳትነት ይወከላል ማለት ነው። የእሳት ቦታ ነው። ከዛ በኋላ ደግሞ ከአይምሮ ከጭንቅላታችን ዝቅ ስንል ምን አለ? አፍንጫችን አለ፣ ጉሮሯችን፣ ሳምባችን አለ። ይሄ የነፋሳት መመላለሻ ማለት ነው። የሳምባችን ሁላ ከእሳቱ ዝቅ ብሎ እንግዲህ የነፋሳት መመላለሻ አለ ማለት ነው። ከነፋሱ ደግሞ ዝቅ ብሎ ምን አለ? እነ ልብ፣ እነ ኩላሊት፣ እነ ጨጓራ እነዚህ በሙላ አሉ ማለት። ይሄ ደግሞ የውሃ ቦታ ማለት ነው። ውሃ ማለት ሰውነታችን ውስጥ ማለት ነው። ከዛ ፊኛ ምናምን ነገር ራሱ አሉ በውሃ ቦታ ላይ። ከዛ ስር ደግሞ እግራችን፣ መሬቱ ደግሞ በመሬት ይወከላል ማለት። ስለዚህ እነዚህ አቀማመጡ ራሱ በሰውነት አካላታችን ውስጥ ራሱ ይታያሉ ማለት ነው። እንግዲህ ሌሎቹ ደግሞ የሚገርሙ ፍጥረታት የምንላቸው ቤሄሞትና ሌዋታን የሚባሉ አሉ። ቤሄሞትና ሌዋታን ምድርን ከበው የሚኖሩ ዙሪያ ዞሯት የሚኖሩ ልክ እንደ ቀለበት ምድር ጣት ብትሆን እንደ ቀለበት፣ ወገብ ብትሆን እንደ ቀበቶ ምድርን የከበቡ ናቸው ማለት ነው። እንግዲህ ቤሄሞትና ሌዋታን ትላልቅ ግዙፋን
አራዊቶች ናቸው። እነሱ ከምድር እንስሳት ሌዋታን እንግዲህ ሴት ናት ይባላል። በባህር ውስጥ ነው የምትኖረው። ቤሄሞት ወንድ ነው። በዳር ዳር ባለው በረሃ ላይ ነው የሚኖረው። ስለዚህ ዙሪያውን ከበው ይኖራሉ ማለት ነው። እንግዲህ ሌዋታን ከባህር እንስሳት 1000 በፀጉሯ ነው የምትበላው። ምግብ ራሱ የምትበላው ከፀጉሯ ነው። በፀጉሯ ይገባላታል። ያንን እየበላች ትኖራለች ማለት ነው። ቤሄሞት ደግሞ ከምድር እንስሳት ከሰው በቀር 1000 ይላክለታል። ያንን እየበላ ይኖራል ማለት ነው። እና እኒህ በጣም ግሩማን የሚያስፈሩ እንስሳቶች ናቸው። እና አሁን ለምሳሌ የአንበሳ ጥርስን እስቲ መንካት የሚችል ማን ነው? እንግዲህ እንኳን አንበሳን ጥርሱን መንካት ድምፁ ራሱ ብዙ ሰው ይፈራል። ድምፁ ራሱ መልኩ ራሱ የሚያስፈራ ነው። እና የእነዚህ ደግሞ የአንበሳን በዛም ብዙ ሺህ እጥፍ የሚበልጡ ግሩማን የሚያስፈሩ እንስሳቶች ናቸው። እና ያንን እንዲችሉት አቅም እንዲኖራቸው እንግዲህ አቡነ ዘብራ ብሩክ እነዛን እንስሳቶች ሳይፈሩ እንዲያዩ አይተውም ደግሞ ጥርሳቸውን ራሱ እንዲቆጥሩ ጥርሳቸው ገብተው እንዲቆጥሩ ራሱ አድርጓቸዋል እግዚአብሔር። ቅዱሳን ሲበቁ የሚያዩት ግሩማን እንስሳት የሚባሉት እነዚህ ቤሄሞትና ሌዋታን ናቸው ማለት ነው። እንግዲህ እነዚህ ድምፃቸው ራሱ በሆነ ጊዜ ላይ ይሰማል ይባላል። የዱር አራዊት ምናምን ይሰሟቸዋል ሲጮሁ፣ ከዛ ከምድር ዳርቻ ላይ ሆነው ይጮሃሉ ይባላል። እና ሲጮሁ ድምፃቸው ይሰማል። እና የዚህ በምድር ላይ የሚኖሩ እንስሳት ከድምፃቸው የተነሳ በጣም ስለሚፈሩ በቃ የሚገቡበት ነው የሚጠፋቸው። እና ግን ያንን በሙሉ በድምፅ ራሱ ይገላሉ ይባላል። ያው እኛ ላንሰማው እንችላለን እንጂ ግን እንስሳቶች ይሰሟቸዋል ይባላል፣ ጊዜ ያላቸው የሚጮሁበት። እና ያን ሲሰሙ እንስሳቶች ያሉት በምድር ላይ ያሉት እንስሳት ይረበሻሉ ይባላል። እና ግን ያንን አስችሏቸው ቅዱሳን አቡነ ዘርዓ ብሩክ ሄደው ጎብኘዋቸው፣ አይተዋቸው ጥርሳቸውን ራሱ ነክተው ቆርጥረው መጥተዋል ማለት ነው። እና የት ነው አኗኗራቸው ብንል ቅድም እንዳልኩት ዙሪያውን ነው። ልክ እንደዚህ ሌዋታን እንግዲህ ልክ እንደዚህ በባህር ውስጥ ነው የምትኖረው። ውሃ ውስጥ ትኖራለች ማለት ነው። ቤሄሞት ደግሞ በምድር ላይ ባለው ዳሩን ልክ በረሃ አለ። ያንን የምድር ጠርዙን ይኖራል ማለት ነው። እንግዲህ እነዚህ እንትኖች ወደኛ እንዳይመጡ እኛም ደግሞ ወደ እነሱ እንዳንሄድ እግዚአብሔር መከላከያ አድርጓል። እነዚህ ቢመጡ አንችላቸውም። እኛም ደግሞ ወደ እነሱ ብንሄድ ያው መጥፋታችን አይቀርም። ስለዚህ እግዚአብሔር እኛም እነሱ ወደዚህ እንዳይመጡ እኛም እንዳንሄድ መከላከያ አለ። እዚህ ጋር እኛ የምንኖርበት ነው። ከዛ መጀመሪያ ምን አድርጎታል? በበረዶ ተከባለች ምድር ማለት ነው። ከዛ ምድርን ደግሞ ቀጥሎ ደግሞ በእሳት ተከባለች ከባታል። ከዛ ናጌብ የሚባል ተራራ አለ፣ ትልቅ ተራራ አለ። የናጌብ ሞት የምትኖርበት ባህሩ የተሰበሰበው ውሃ አለ። ከዛ ደግሞ ሌዋታን የምትኖርበት አለ። ከዛ ቤሄሞት የሚኖርበት በረሃ አለ። ከዛ አርማስ ድንጋይ አለ። አርማስ ማለት ጠፈሩ ሄዶ የሚገጥምበት ማለት ጠፈርና መሬት የሚገናኙበት እጅግ በጣም ጠጣር የሆነ አድማስ ማለት ከባድ ድንጋይ ነው። አድማስ ድንጋይ እብነ አድማስ ይባላል። ብረትን ሁሉ ያቀልጣል ይባላል። እንግዲህ ብረትን በመንካት የሚያቀልጥ አይነት በጣም ጠንካራ ድንጋይ ነው እና እንደዚህ ከባታ ማለት ነው። አሁን እኛ ዝም ብለን ይሄ እንግዲህ አሁን ሳይንሱ አንታርክቲክ ሊሉት ይችላሉ። ልክ እንደዚህ የምንኖርባት ምድር መጀመሪያ በበረዶ ከዛ ላይ በእሳት ከዛ ላይ ይሄ የናጌብ ከዛ ላይ ይሄ ቤሄሞት መኖሪያ ከዛ ላይ ይሄ የሌዋታን መኖሪያ እና የቤሄሞት መኖሪያ ማለት። ስለዚህ እነሱም ያንን ተራራና እሳት በረዶ አልፎ አይመጡብንም፣ እኛን ደግሞ ያንን ችለን አንሄድም ማለት ነው። ቅዱሳን ካልሆኑ በስተቀር እነዚህ ጋር የሚሄድ የሚችል የለም ማለት ነው። ስለዚህ በዚህ መልኩ ሰርቷቸዋል ማለት ነው፣ ፈጥሯቸዋል። ስለዚህ እስካሁን ያየናቸው እንግዲህ 20 ዓለማት የምንላቸው እነዚህ ናቸው ማለት አጠቃላይ ሲታዩ እንግዲህ ከጸረ አርያም ጀምሮ ይሄ ጸረ አርያም መንበረ የሥላሴ መንበር ያለበት ቅዱሳን 24ቱ ካህናተ ሰማያት የሚያጥሩበት ሰማይ ውዱድ የምንለው ማለት ነው። ከዛ በኋላ ደግሞ መንበረ መንግስት 24ቱ ካህናተ ሰማያት የሚያጥሩበት ከዛ ላይ የሰማይ መንበር ደግሞ ሰማይ ውዱድ እነዚህ ኪሩቤል ሱራፊል በአራቱ በኩል የተሸከሙባት እነዚህ ልክ በአራቱ በኩል የተሸከሟት ሰማይ። ከዛ ደግሞ ከሷ ስር ደግሞ ምን አለች? መንግስተ ሰማያት አልናት። ከዛ ላይ ደግሞ እነዚህ ኢዮራማ ኤረር ውስጥ ያሉት 99 ነገደ መላእክት በየነገዶቻቸው በ9 ነገደ መላእክት ሁሉ። ከዛ ከነሱ ስር ደግሞ ሐኖስ አለ። ከሐኖስ ስር ይኸው የእሳት ባህር አለ።
ከእሳት ባህር ስር ደግሞ ይሄ ባቢል የመጀመሪያው የነፋስ ዓለም አለ። ከዛ ስር ደግሞ ጠፈር ይሄ በሙላ ብርሃናት ያሉበት ፀሐይ፣ ጨረቃ፣ ከዋክብት ያሉበት የሚመላለሱበት ጠፈር አለ። በዛ ውስጥ እንግዲህ 6ቱ መስኮቶች ያልናቸው። ከዛ ከጠፈር ስር ነው እንግዲህ እነ ገነትም እነ ብሔረ ብሔሮት ማለት ነው እስከ ዳግም ምጽአት ጊዜ ማለት ነው። ከዛ በኋላ ደግሞ ምን አለ ገጸ ከለባት በሰው ሳይት የማይታየው አሁን ኤሊያን ተብሎ በባህር ውስጥ የሚኖሩ በጣም ብዙ ልዩ ልዩ ፍጡራኖች አሉት እነ ቤሄሞትና ሌዋታንን ጨምሮ ማለት ነው። ከዛ አሉ ከምድር ስር ደግሞ ሲኦል አለች። ከሲኦል ስር ደግሞ ይሄ ውሃ አለ። ከምድር ስር የምድር ጸናችበት ውሃ አለ። ከዛ ስር ገሃነመ እሳት አለ። ከዛ ስር ደግሞ የነፋሱ ዓለም አለ ማለት ነው። ታላቁ ነፋስ እንግዲህ ታላቁ ነፋስ ይሄ እንደሚባለው በ8 ይከፈላል። 8 ክፍሎች አሉት ማለት 12 ክፍሎች አሉት። ይቅርታ 12 ክፍሎች አሉት። 4ቱ የምህረት ነፋሳት ናቸው። እነሱ በምን ይገባሉ እንግዲህ ጠፈር ዙሪያውን እንደዚህ ክፍተቶች አሉ። ዙሪያውን ማለት ነው። በአራቱ አቅጣጫ 6 ለነፋስና ለእሳት መግቢያ የሚመላለሻ ማለት ነው። እነሱ ይገቡና እንግዲህ ውሃውን፣ እጽዋቱን፣ ተክሎቹን በሙሉ ያናፍሳሉ ማለት ነው። ለምህረት የሚመጡ ለማናፈስ የሚመጡ ነፋሳቶች ይገባሉ ማለት ነው። ግን ሌሎቹ ደግሞ 8ቱ ከ12ቱ ደግሞ 8ቱ የቁጣ ነፋሳት ናቸው። እነሱ ደግሞ ሲለቀቁ ሱናሚ፣ ይሄ አውሎ ነፋስ ምናምን ምድሩን ውሃውን የሚያናውጡ አንዱን ጎርፍ ምናምን የሚፈጥሩ እነዚህ በሙሉ አሜሪካንን የሚያጠፉ እነዚህ እነ ጃፓን ምናምን ጎርፍ እንትን የሚያደርጉ የለም እንደነሱ አይነት ሱናሚዎች የሚፈጠሩት እንግዲህ የቁጣ ነፋሳቶች ሲለቀቁ ነው ማለት ነው። እና መጨረሻ ላይ ያው ሙሉ ለሙሉ ነፋሳቶች ይለቀቁና ምድር በሙላ ትጠፋለች ማለት ነው። ይሄ ልክ እንደነበረ መጀመሪያ ውሃ እንደነበረ ይሄ ፀሐይ፣ ጨረቃ፣ ከዋክብት በሙላ የምድር ዓለም ይጠፋል ማለት ነው። ከዛ በኋላ ያው እኛ ከገነት ወደ መንግስተ ሰማያትም ሌሎቹ ደግሞ ከሲኦል ወደ ገሃነም ሄድና ይዘጋል ማለት ነው። ይሄ በሙላ ውሃ ይሆናል። ልክ መጀመሪያ ላይ እንደነበረ ውሃ ነበረ፣ ወደ ውሃነቱ ይመለሳል ማለት ነው። ስለዚህ ያ እንደዛ ሆኖ ይኖራል ወደፊት ማለት ነው፣ እስከ ዳግም ምጽአት ጊዜ ማለት ነው። እንግዲህ መጨረሻው የምናየው እግዚአብሔር እንቁላል የሚባለው ነው። ዓለም እንደ እንቁላል የእንቁላል ቅርጽ አላት የሚባል አነጋገር አለ። እንግዲህ በሃይማኖት ጸሎት ላይ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ናምን ባህዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ይላል እና ይሄ ምንድነው? እግዚአብሔር የሚታየውና የማይታየውን የፈጠረ ሰማይና ምድርን ፈጠረ እግዚአብሔርን ያንን ደግሞ የያዘ አባዜ ሁሉንም ደግሞ የያዘ ነው የሚለው እና ያንን እናምናለን በእግዚአብሔር አብ ይላል በሃይማኖት ጸሎት ላይ። ስለዚህ ይሄ ምንድነው የሚያሳየው? ሁሉንም የሚታየውን የማይታየውን ሰማይና ምድርን ሁሉም ፈጥሮ የሚይዝ በእጁ እንደያዘ እንደሚገዛ ማለት ነው። ስለዚህ በቅዱሳን ስዕላት ላይም ደግሞ ሁሉ ጊዜ የቅድስት ሥላሴ ስዕል ሲሳል፣ የእግዚአብሔር ስዕል ሲሳል ሁሉ ጊዜ ክብ ነገር በእጁ እንደያዘ ተደርጎ ይሳላል። ይሄ ማለት ሙሉ ለሙሉ 20ውን ዓለማት ማለት ነው እንደያዘ ማለት ነው። ልክ ቅርጹን ስናየው ሞለል ያለ ነገር ነው። እንግዲህ 20 ዓለማት ከላይ ከጸራርያ እስከ በርባኖስ ያለውን ክበብ ስናየው ልክ ሞል ያለ አይነት ነገር ነው። ስለዚህ ይሄ ግማሹ ነው። ግማሹ ደግሞ ሲዘጋበት ምን ይሆናል? የእንቁላል ቅርጽ ይሰጠናል ማለት ነው፣ ወይም የክብ ቅርጽ ይሰጠናል ማለት ነው። 20ውን ዓለም ጨምሮ ነው እንጂ ምድር ብቻዋን እንቁላል ናት ለማለት አይደለም ማለት ነው። ስለዚህ ምድር እንደ እንቁላል ናት፣ እግዚአብሔር እንቁላልን በመዳፉ የያዘ ሲባል ልክ እንደዚህ 20ውን ዓለማት ከመላእክት ከጽርሐ አርያም ጀምሮ የእግዚአብሔር መንበር በሰማይ ቢኖርም ግን እግዚአብሔር ከነዚህ ከ20 ዓለማት ውጭ ነው። እሱን የሚችለው እሱን የሚወስነው ዓለም የለም ማለት ነው። እዚህ በመንግስቱ በመንበሩ ላይ ለፍጡራኖቹ እንደሚገባቸው ነው እንጂ የሚገለጸው እግዚአብሔርን ችሎታ አይደለም ማለት ነው። ስለዚህ ሁሉንም የመላእክቱን መንግስተ ሰማያትን በኋላም ከሞትም በኋላ የምንኖርባት ከዘላለም በኋላ የምንኖርበትን እነዚህም በመጻ የጨረቃውን በሄሞት ለዋታም ሁሉ እነዚህ በርባኖስ ጨለማውም ከስርም ያለውን በሙላ በእግዚአብሔር ዘንድ መከደክ እንደ አንድ እንትን ነው የሚይዛት ማለት ነው። በእጁ ነው የሚይዛት ማለት ነው። እሱ ከዛ ውጭ ነው ማለት ነው። ስለዚህ እግዚአብሔር ይህንን ሁሉ ጊዜ ቅድስት ሥላሴ ስዕል ሲሳል እንደዚህ ክብ ነገር ይዘው ያም ደግሞ ዓለም እንደያዘው ማለት ነው። ሌሎች አንዳንድ ሰዎች ልክ
ዓለም እንደ እንቁላል ናት ወይም እቺ ኳስ ናት የሚለውን ትምህርት እንትን ለማድረግ ይጠቀሙበታል። ይሄ ምድር እንቁላል ናት የሚለው ማለት ነው። ግን እሱ የማይሰራ መሆኑ የሚታወቀው ምድር ኳስ ብትሆን እግዚአብሔር ዓለም እቺን ፕላኔቷን ወይም ምድር እርዝን ቢሆን የያዘው እነ ፀሐይ እነ ጨረቃስ ማን ያዛቸው? እግዚአብሔር የያዛቸው ማለት ነው። የሃይማኖት ጸሎት ላይ ሁሉን የያዘ አምላክ ነው ብለናል። እዚህ ጋር ግን ምድርን ብቻ የያዘ ማለት እንዴት ነው? ፀሐይና ጨረቃ ከዋክብትን እነ ጁፒተር እነ ማርስን እነ ፕሉቶን እና እነ ምናምን እነ ቬነስ እና ማርስን አይዛቸውም ማለት ነው እግዚአብሔር። ሌላውን ጋላክሲና የሚባልም ካለ ማለት ነው እነዛን አይዛቸውም ማለት ነው። ስለዚህ እግዚአብሔር ግን የያዘ ሁሉንም አጠቃሎ ከሰማይ ከጽርሐ አርያም እስከ በርባኖስ ያለውን እንደ አጠቃላይ ነው ማለት ነው በእጁ ላይ ያዘው ማለት ነው። እና ይሄ ነው። አመሰግናለሁ። እንግዲህ አጠቃላይ እንደ መግቢያ ነው እንግዲህ ሀሳቡ ማለት ነው። ለምን ከሳይንሱ ጋር ተለየ የሚለውን ነገር ማየት ይቻላል ማለት ነው። በጣም አሪፍ ወንድማችን። እንግዲህ እዚህ ውስጥ ያላችሁት ወንድሞች በብዙ እንደተማራችሁ ከዚህ ፕሬዘንቴሽን ከዚህ እውቀት በብዙ እንደተካፈላችሁ ምንም ጥርጥር የለኝም። ወንድማችንም ረዘም ያለ ታይም ወስዶ እንግዲህ በገባውና በቻለው መጠን ለማብራራት ሞክረዋል። ሁላችሁም ታዲያ ወንድማችንን ማበረታታት ይኖርባችኋል። ቲክቶክ አካውንቱን ፎሎ አድርጉት። እንዲሁም ቴሌግራም አለው፣ ዩቲዩብም አለው፣ መዝገበ እውነት በሚል ስም ማለት ነው። እየገባችሁ ሁላችሁም ሰብስክራይብ በማድረግ ከወንድማችን ጎን መሆን አለባችሁ። እንደ ወንድማችን አይነት ያሉ ሰዎች በዚህ ሰዓት መውጣት ያለባቸው ሰዓት ነው ያለው ማለት ህዝቡን በሰፊው ማንቃት አለባቸው። ህዝቡ አዌር መሆን አለበት። አሁን እንዲህ ያለ እውቀት እንግዲህ ተደባብሶ ተሸፋፍኖ ሊቀር ነበር። ወንድማችን እንግዲህ በብዙ ሰርቷል እንዳያችሁት፣ ይህን ለመግለጥ ይህን ወደ እናንተ ለማድረስ ማለት ነውና ብዙዎቻችሁ ከዚህ ብዙ እውቀት እንዳተረፋችሁ፣ ብዙ ነገር እንደተገለጠላችሁ፣ ብዙ ነገር እንደገባችሁ፣ ቤተክርስቲያናችንም ምን ታስተምራለች፣ ቤተክርስቲያናችንም ስለ ስነ ፍጥረት ምን ትላለች፣ መጽሐፍ ቅዱስስ ምን ይላል የሚለውንም በደንብ ግልጽ አድርጎታል ወንድማችን እና ሁላችሁም እንግዲህ በዴይ ሰቨን ስም እንድታመሰግኑ ትፈልጋለሁ። ከዛ ባለፈ ግን ፎሎ በማድረግ እንግዲህ ሌላም የሚለቃቸው ፕሮግራሞች የሚለቃቸው መርሃ ግብሮች ሊኖሩ ስለሚችሉ መከታተል ይኖርባቸዋል። እንዳልኳችሁ ነው። ስሙ መዝገበ እውነት የሚለው ዩቲዩብ ላይ፣ ቴሌግራም ላይ እንዲሁም ይሄ የእሱ ቲክቶክ አካውንት ነው። እዛ ላይ ገብታችሁ ማግኘት ትችላላችሁ። ወንድማችን በጣም ነው የምናመሰግነው። በጣም ጥሩ ቆይታ ነበረን። እንግዲህ ሰውን በጣም ደስ ብሎታል። ዩቲዩብ ላይ ጫንልን ስትሉ የነበራችሁት ወንድሞች አላችሁ። ዩቲዩብ ላይ ራሱን በቻለ እንግዲህ በክፍል 2 ከወንድማችን ጋር በደንብ በሰፊው ከዚህ በላይም ለሱም ለአቀራረብም እንዲመቸው ሆኖ ለእኔም እንዲመቸኝ ሆኖ ዩቲዩብ ላይ በሰፊው በፉል ስክሪን እንመጣለን። ያው የቲክቶኩ እንግዲህ እሱም ቢሆን በጥሩ አልፏል። በሚቀጥሉት ጊዜያቶች ደግሞ በዩቲዩብ ላይ ከወንድማችን ጋር በውስጥ ተነጋግረን እሱም በሚመቸው ጊዜ እኔም በሚመቸኝ ጊዜ በጥሩ ሁኔታ የታገዘ ዶክመንተሪ ለእናንተ በፍላት እርዝ ዙሪያ ቤተክርስቲያናችን ምን ትላለች በሚለው ይዘን እንመጣለን ማለት ነው። እስከዛው ግን ወንድማችንን ማበረታታችሁን ቀጥሉ፣ ስራውን ተከታተሉ፣ ላይክ አድርጉ፣ ሼር አድርጉ እና ለመጨረሻ ጊዜ ወንድማችን ምንድነው የምጠይቀው፣ ቅድም ሰዎችም ሲጠይቁ ስለነበረ ያው መድረኩም ያንተ ስለሆነ እነ ናሳ ከዚህ ምንድነው የሚጠቀሙት? ምድር እንቁላል ነች በማለታቸው፣ ምድር ክብ ነች ወይንም ኳስ ነች በማለታቸው ምንድነው የሚጠቀሙት? ውሸታቸው የነሱ ውሸት ለኛ ምንድነው? እኛንስ እንዴት ይጎዳናል? የሚለውን ቅድም ኮመንት ላይ ሐሳብና አስተያየት ሲሰጡ የነበሩት ወንድሞች ስላሉ እንግዲህ ብዙ ደክመሃል፣ አጠር አድርገህ እሱ
እንድትመልስ የሌሎችም ጥያቄ ስለነበረ በሚል ነው። እሺ ያው ዋና አንድ ዓላማ ነው ያላቸው። እሱም ያው ፈጣሪን ማስወጣት ማለት ነው። ከሰው ሕሊና ውስጥ ማስወጣት ነው ዋና ዓላማቸው። ምክንያቱም አሁን ኳስ ነው ካልን እንዴት ተፈጠረ ብንል ቢግ ባንግ ይለዋል። ራሱ ነው የሆነ ነገር ፈንድቶ በራሱ ጊዜ ፈንድቶ ራሱ እንደዚህ እየተሽከረከረ ምናምን በብዙ ቢሊዮን ዓመት በኋላ ግን እነዚህ ፕላኔቶች መጡ። ከዛ በኋላ ደግሞ ህይወትም የተቋቋመው በራሱ መንገድ ነው በራሱ ነው እንጂ ፈጣሪ የሚለው ነገር እዛ ውስጥ የለም ማለት ነው። ስለዚህ ሰውን ከፈጣሪ ያርቀዋል ማለት ነው። ፕላኔት የሚለው ወደፊት እንዴት ነው የምንኖረው፣ ምድር እንዴት ነው የምጠፋው ቢለውም በቃ ከፈጣሪ ነገርዮቹ ሁሉ የሰው አስተሳሰብ በዛ የሚያስብ ከሆነ ፈጣሪ የሚለውን ነገር በሙላ ይረሳዋል ማለት ነው። ስለዚህ ያ ደግሞ ከወጣ ምንድን ነው ኃጢአት የሚለው ነገር፣ ጽድቅ የሚለው ከሞትኩ በኋላ እንደዚህ ያደርጋለሁ። አሁን እኛ የሚታየውን በማይታየው ነው ዋጋ ለማግኘት የምንሞክር። አሁን ለምሳሌ አንድ ሰው ሲጸልይ ወደፊት ከሞትኩ በኋላ አገኛለሁ ብሎ ነው ገና በማያየው ማለት ነው። እነሱ ግን የሚሉት ያንን ነገር እንደሌለ በር ሲዘጉብህ ምን ያደርጋሉ? ለምን ትጾማለህ? ለምን ትጸልያለህ? የፈለግከውን አድርግ፣ እንደፈለግክ በላ፣ ጠጣ፣ ምናምን የምፈልገውን ኃጢአት የሚባልም ነገር የለም። አንተ እንደመቸ ብቻ ኑር። ከዛ በኋላ ከሞትክም በኋላ ደግሞ የሚጠይቅም የለም ፈጣሪ እንደዚህ የሚያስብም ከብዙ ቢሊየን ከዋክብት ከብዙ ቢሊየን ፕላኔቶች ከብዙ ቢሊየን ፀሐዮች ከዛ ሁሉ መርጦ እቺ መሬት የሚያስብበት ከዛ ሁሉ ደግሞ ሰው ሁሉ መርጦ ያንተን ኃጢአት እንጂ እቺን አረክ እቺን አታረክ ምናምን ብለው የሚጠይቅበት ምንም ነገር የለም። ፈጣሪ እንደውም የለም የሚለውን ነገር ሰው ጭንቅላቱ ውስጥ ይከቱታል ማለት። ስለዚህ እኔ አረኩኝ አላረኩኝ ይህን ነገር ፈጸምኩ አልፈጸምኩ የሚለውን ኃጢአት የሚለውን ነገር ከሰው ጭንቅላት ውስጥ ያወጡታል ማለት ነው። ስለዚህ ያ ደግሞ ዋጋው ከባድ ነው ማለት ነው። ይህን ደግሞ ስንረዳ ይህን ደግሞ ፍላተርዝ ብለን ደግሞ ስንል ሁሉም ነገር በስነ ስርዓት እንደተፈጠረ ፀሐይም የሚሽከረከረው ጨረቃው፣ እነዚህ የመላእክቱም ምድርን በሙላ ወቅቶችም ይህ በሙላ የሚፈጠረው ነገር ህይወትም ያለው እንስሳው እጽዋቱ በሙላ በምንድን ነው? በሁሉም ነገር ፈጣሪ እንዳለው ከሆነ ነገር የመጣ የተገኘ እንደሆነ ማለት ነው። አሁን አንድ ነገር በአጋጣሚ ሊኖር አይችልም ማለት ፀሐይ እንደዚህ ዞራ የምትመጣው ቀንና ወቅቱ ሳይዛነፍ ሁሉ ጊዜ በቃ ሁሉም ነገር የሚመጣው ሁሉም ነገር ፈጣሪ እንዳለው ሁሉም ነገር አስገኝ እንዳለው እንረዳበታለን እናውቅበታለን ማለት ነው። ወደ ፈጣሪ ለመቅረብ እግዚአብሔርን እንትን ወደ ፈጣሪ ለመቅረብ እንትን ያደርገናል ማለት ነው። ይረዳናል፣ ያግዘናል፣ ያቀርበናልም ደግሞ በትክክል ማለት ነው። ያኛው ግን ከሆነ ጭራሽ ያርቀናል ወደ ከፈጣሪ እንድንርቅ ኃጢአትም እንደሌለ ጽድቅም እንደሌለ ሃይማኖትም እንደሌለ መጨረሻ ላይ እንደዚህ አድርጎ ብቻ ከዛ ለሃይማኖትና እንትን የሌለው ሰው ደግሞ ለመቆጣጠር በስጋ የሚያስብን ሰው ደግሞ ለመቆጣጠር በጣም ቀላል ነው ማለት ነው። የስጋውን ብቻ እየሰጡ መቆጣጠር ይቻላል መንፈሳዊ ነገር ማክሰብ። ስለዚህ ፈጣሪን ከእንትን ውስጥ ማውጣት አለብን፣ ከሂሳብ ውስጥ ከሰው ጭንቅላት ውስጥ ማውጣት አለባቸው ማለት ነው። ስለዚህ ለዛ ነው የሚፈልጉት ማለት ትልቅ ስራ የሚሰሩት ለዛ ነው ማለት ነው። በጣም እናመሰግናለን ወንድማችን፣ ጥሩ አድርገህ ነው ያብራራኸው። እንዳለው ነው እንግዲህ ወንድማችን እስካሁን አብራችሁን ስለቆያችሁ በጣም ነው የምናመሰግነው። ወንድማችንንም ብዙ ሰዓት ነው የያዝነው፣ ድካምም ይኖራል። እንግዲህ በሌላ ጊዜ እንገናኛለን። እሱንም እንዳልኳችሁ ማበረታታት ይኖርባቸዋል። በሌላ ጊዜ ደግሞ በዩቲዩብ በደንብ ወደ እናንተ ሰርተን እናቀርባለን። በፍላተር ዙሪያ ወንድማችንም እንግዲህ ያቀረበውን ፕሬዘንቴሽን እዛ ላይም እንዲያቀርብ እናደርጋለን። ዩቲዩብ ላይም ወንድሞች ስላሉ ብዙ ሰው ይህንን ነገር እያየ እየተማረ እንዲነቃ ስለምንፈልግ ማለት ነው። ያ ነው የኛ ትርፏችን። ሰማያዊ ቤታችን ነው እየሰራን ያለ ነው። ምንም የምናገኘው ጥቅም የምናገኘው ትርፍ ነገር የለም። እዚህ ጋር እንግዲህ ለእናንተ ብለን ነው የመጣ ነው። እናንተ ሪያሊቲውን እንድታውቁ እውነት እንዲገለጥላችሁ ነው። የዲያብሎስ ስራ አስፈጻሚዎች የጋረዱት እውነት
እንግዲህ እንዲህ በተጠናከረ መልኩ ተገልጦ እንዲገባችሁ በሚል ነውና ሌላ ጊዜ እንገናኛለን። ወንድማችን በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህና የዛሬውን ፕሮግራማችንን በዚህ ብንዘጋ ምን ይመስልሃል? እሺ ጥሩ። እሺ በጣም ነው የማመሰግነው ስለጋበዛችሁኝ። ያው ጊዜው አስቸጋሪ ነው። ትልቅ ውጊያ ማድረግ ያለብን ጊዜ ነው። በእውቀት ነው ደግሞ ብዙ ነገሮችን የምንዋጋው እና እንደዚህ አይነት መረጃዎችም ያው ይጠቅሙናል። በጣም ሰውን የሚያነቁ ህይወትን የሚቀይሩ ናቸው። ብዙ ሰዎችን ህይወት ከመሰረቱ የሚቀይሩ ናቸው እንደዚህ አይነት መረጃዎች ማለት ነው እና ያው እንዲያዳርሱት እንደዚህ አይነት እውቀት እንደዚህ እኮ አለ፣ ለምን ተባለ፣ ለምን ተሸፈነ የሚለውን እንደዚህ አይነት መረጃዎችን አንተም የምትሰራው ብዙ ባልታየበት ባልተነገረበት ብዙ አብዛኛው ሚዲያውና ይሄ የመንግስት ነገሮች የመንግስት በቃ አጠቃላይ ይሄ የዓለም አካሄድ ወደ መንፈሳዊ አካሄድም እንዳለው ዝም ብሎ አጋጣሚ ነገሮች እየተሰሩ እንዳልሆነ ሁሉም በሂሳብ በካልኩሌሽን መጨረሻ ግብ እንዳላቸው እኛም ደግሞ ያንን ነገር አውቀን ነቅተን መዋጋት እኛም ደግሞ እንዴት ነው ምንድነው እንዴት ነው የምናመልጠው ከዚህ ነገር የሚለውን ነገር እንድናስብ እንደዚህ አይነት መረጃዎችን ደግሞ ያው እንዳልሰማው እንዲያሰሙ በራሳችን ደግሞ መመርመር ቆም ብለን ነገሮችን ማሰብ መጀመር ይኖርብናል ብዬ አስባለሁ። እንግዲህ አመሰግናለሁ ስለጋበዛችሁኝ። እንግዲህ ሌላም ጊዜ ያው በሰፊው ወይም በሌላ ርዕሶች ላይ ብዙ ናቸው። እንግዲህ ይሄ መግቢያ ነው እንጂ በጣም ብዙ ናቸው። አንተም የምትሰራቸው አሉ። እንግዲህ በጣም ብዙ ርዕሶች አሉ ያልተሸፈኑ የተደበቁ ማለት ነው እና እነዛ ነገሮች ላይ እንግዲህ ምናልባት እንወያይ ይሆናል እንደ እግዚአብሔር ፈቃድ ማለት ነው። አመሰግናለሁ። እንግዲህ እውነት ነው። እናመሰግናለን ወንድማችን፣ ቃለ ሕይወት ያሰማልን። እውነት ነው። በጣም ብዙ ርዕሶች አሉ። ሁሌም እንደምለው ማወቅ ያለብንን ሳይሆን እያወቅን ያለ ነው፣ ማወቅ የሌለብንን ነው እንግዲህ እያወቅን ያለ ነው ማለት ነው እና ወደፊት በብዙ እንወያያለን። ዲያብሎስን ስራ እንገላለጣለን፣ እናፈራርሳለን። መድኃኔዓለም ከኛ ጋር ነው። ቅድስት ድንግል ማርያም ከኛ ጋር ነች። ቅዱሳን መላእክታን ከኛ ጋር ናቸው። ምንም ጥርጥር የለውም። ዲያብሎስ የተሸነፈ ነው። ደጋግመን እናሸንፈዋለን ማለት ነው። በዚህ ሰዓት ባለቀ ጊዜ በመጨረሻው ዘመን ደግሞ እንደኛ ያሉ ሰዎች ወደፊት መጥተው ህዝቡን ማንቃት፣ ማዳን፣ ወደ ትክክለኛው መንገድ መውሰድ፣ መንዳት አለባቸው ማለት ነው። ይሄ ትልቅ ኃላፊነት ነው። እንዲህ ያለ ስጦታ እንደተሰጠን ካወቅን፣ ህዝቡን የማንቃት ኃላፊነት እንዳለብን ካወቅን፣ እግርና እጆቻችንን አጣጥፈን መቀመጥ ተገቢ ስላልሆነ ባለን እውቀት፣ ባለን አይዲያ፣ ባለን ኢንፎርሜሽን፣ ባለን ሪሰርች ወጥተን በመረጃና በማስረጃ ዲያብሎስን ስራ እያፈራረስን እየገላለጥን እንቀጥላለን። የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ እሱ ይርዳን። ሁሌም እርሱ ከኛ ጋር ነው። ሁሌም እንደምላችሁ በእኔ ውስጥ የሚሰራው እርሱ ክርስቶስ ነው። በሁላችን ውስጥ እንዲሰራ እንግዲህ ፍቃዳችሁን መስጠት ይኖርባቸዋል። በመጨረሻም ሁላችሁንም እንግዲህ ሰላም ብያለሁ። ዘግይታችሁ የገባችሁ እንግዲህ እናዝናለን። በጣም ሰዓታት ወስደን ነው ስንወያይ የነበረው። ወንድማችን ለብዙ ሰዓት ነበር ሲያስረዳ የነበረው። ሌላ ጊዜ ስንመጣ ይህንንም የፍላት እርዙን ቲዮሪ እንደ ሪፈረንስ ተጠቅመን እንወያያለን። በዩቲዩብም የምንመጣበት ነገር እናመቻቻለን። ብዙ ሰው ዩቲዩብ ላይም ስላለ ብዙ ሰው እንዲነቃ እንዲማር ማለት ነው። ከዛ ባለፈ ደግሞ በዚህ በቲክቶክ መድረክ ላይም እየመጣን ወንድማችን እንዳለው እግዚአብሔር እንደፈቀደው በተለያዩ ሀሳቦች ላይ እየመጣን ህዝቡን የምናነቃው፣ ህዝቡን የምናድነው፣ ህዝቡን ወደ ትክክለኛው መንገድ ወደ ክርስትና የምንወስድበትን መንገድ እናመቻቻለን። መጨረሻም በያላችሁበት ጊዜና ቦታ ሰላም እደሩ።